ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ብላችሁ የምታምኑ ፕሮቴስታንት እህት ወንድሞቻችን አንዳንድ ቁጥር ጻፉልኝ፣ አስገባችኋለሁ። አንዳንድ ቁጥር ጻፉልኝ። አዎ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ብላችሁ የምታምኑ ማለት ነው። አስገባችኋለሁ። ኢንቫይት አደርጋችሁ ቶሎ ቶሎ አክሴፕት እያላችሁ ግቡ። እሺ እሺ። አብይ ነው። አብይ ይሰማል። አብይ ሰላም መጣ ወንድማችን። አቤት። ከየት ቤተ እምነት ነው መጣ? ከፕሮቴስታንት እኮ። ፕሮቴስታንት የትኛው ቤት? ሙሉ ወንጌል። ሙሉ ወንጌል። እሺ፣ እግዚአብሔር ያክብረልን። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ታስተምራለች ብለህ የምታምነው ትምህርት የትኛው ነው? እስኪ ትምህርቱን አንሳለን። ትምህርት ወንጌሉን አይደለም። በወንጌሉ ላይ ያው ጥያቄ የለኝም። ትምህርት ማለት ስለ ቤተክርስቲያኒቱ አስተምሮ ነው። አሁን ይህ ትምህርት ይህ ትምህርታችሁ ከመጽሐፍ ቅዱስ አስተምህሮ ውጭ ነው የምትለውን ትምህርት ነው የምታነሳው። ትምህርት ማለት ዶክትሪን። እሺ፣ ስለዚህ የምታነሳው ሀሳብ አጠቃላይ ዶክትሪናል ኢሹ መሆን አለበት ማለት ነው። ኦኬ፣ በል ቀጥል። ትምህርቱን አንሳለን። ያው እንደዚህ ነው ብዬ ላይኖር ይችላል። ግን አሁን ከምንሰማው አንዳንድ ነገሮች ላይ ስንሰማ ትንሽ ላይምሮ የሚከብድ አንዳንድ ትምህርት አለ። እንዳልኩ ወንጌሉ ላይ ያው ቅሬታ ላይኖረኝ ይችላል። ከወንጌሉ ውጭ ተጨምሮ የሚመጣ አንዳንድ ትምህርቶች ላይ ትንሽ ቅሬታ አለኝ። አልገባኝም ያልከው ነገር በአጠቃላይ እንዴት ብዬ ላስረዳ? አሁን ወንጌል አለ። አሁን የወንጌሉ ትምህርት አለ፣ ሁላችንም የምንቀበሉ የምናምንበት። በሱ እኮ መሰለኝ ትምህርት በጣም ለጆሮ ከሰማቸው ነገሮች ስላሉ እነሱ ናቸው ትንሽ ግር የሚሉኝ እንጂ ያው ወንጌሉ ላይ ቅር አይለኝም ነው። አሁንም አልገባኝም። ትምህርት አንሳ ብለንሃል። ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ማለት ትችላለህ ወንድማችን። ለምን ዳርዳር እያልክ እንደሆነ አልገባኝም። እየጠበቅን ነው ወንድሜ አብይ። ምናልባት ቶሎ ቶሎ ማትመልስልን ከሆነ ይቅርታ ታች እናስወርዳለን። እና በል እየጠበቅኩ ነው። የትኛው ትምህርት ነው ከመጽሐፍ ቅዱስ ውጭ የሆነው ወንድሜ? ፕሊስ እባክህ ጸጥ አትበል ተወዳጅ ወንድማችን አብይ። ዙሪያ እኮ ያለው ድምፅ በአጠቃላይ ይሰማል። አንተ ነህ ጸጥ ያልከው። አንዴ መረጃ እያወጣሁልን አንዴ እኮ እንደዛ በለኛ ወንድሜ፣ ጸጥ አትበለኝ። እሺ፣ ሌሎች ፕሮቴስታንት ወንድሞች ካላችሁ ለምንድን ነው አሁን የምትወጣው? እኔ ምን አይነት ነገር ነው እንዴ? መውረድ ከፈለጋችሁ ጀስ መውረድ ፈልገን ነው በሉ ፕሊዝ። መረጃ ሊያመጣ ነው ወይስ መረጃ ተደውሎበት እንዳይሆን ድንገት? ወይ ቅዱስ ሚካኤል። ቤትሻ እንዴት ነሽ? ጠፍታችሁ ነበረ ግን ተገናኘን። ያልሞተ ሰው ይገናኛል። የምር ጠፍታችሁ ነበር። እኔ የሆነ ጉዳይ ነበረኝ፣ ስለ እውነት የሆነ የግል ጉዳይ ነበረ እና ያንን ጉዳይ ፊክስ ለማድረግ ጠፍቼ ነበረ። አሁን ግን አለሁ። ኦልሞስት ጉዳይ ባላለቀም ግን አለሁ። ኑሩልን። ኧረ እናንተ ድምቀታችን ናችሁ የምር። ማራንቺ ኑሪልን። አሜን። ምንድን ነው የሚለው? ኪሩቬል ነው የሚለው። ኪሩቬል ይሰማል። ይሰማል። ወንድማችን ኬት ቤተ እምነት ነው? ፕሮቴስታንት ነው። ኦኬ፣ ከየትኛው ቤተ ፕሮቴስታንት? የትኛው ቤተ እምነት? ወንጌላማ። ኦኬ፣ ቸርቹን ነው ሙሉ ወንጌል። እሺ፣
እሺ ወንድማችን፣ ለነገሩ ፕሮቴስታንት ከሆናችሁ በቂ ነው። እኛን ስለሆነ የምትጠይቁት ሶሪ፣ በጣም እንደዛ ብዬ በምጠይቅ ወንድማችን እንኳን ደህና መጣ። ኦርቶዶክስ ቤተክርስቲያን የምታሰመው ትምህርት አለ ብለህ ነው እንግዲህ ያው አንድ ቁጥር ይዛፍኩልን እና ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰመው ትምህርት ምንድን ነው? እስኪ ትምህርቱን አንሳለን። ለምሳሌ ምልጃ ላይ ኦኬ፣ በየቅዱሳን ምልጃ ላይ ያላት ትምህርት ስህተት ነው። የቅዱሳን ምልጃ ላይ ያለት አዎ፣ መልካም። እሺ ሌላስ? ሌላ ቤዚክሊ ይሄ ነው። ስለ ክርስቶስ አንዳንድ ላይክ ምንድን ነው ምን ልበል፣ የክርስቶስ ያለውን አንዳንድ እንትኖችን ሚስት ታደርጋለች ብዬ አስባለሁ። ጭራሽ ላይክ ምልጃ ላይም ማለት ነው አንዳንድ ኮንሴፕቶች። እሺ፣ ስለዚህ በመጀመሪያ ያነሳኸውን ሀሳብ ፕሩፍ እናድርግና እያለን ያው በማስረጃ በደንብ አድርገን ካወራን በኋላ ወደ ቀጣዩ ሀሳብ እያለፈ እንሄዳለን። ኦርቶዶክስ ቤተክርስቲያን በቅዱሳን ምልጃ ላይ ያላት ትምህርት ስህተት ነው ብለናል። ሶ አይ ቲንክ እያልከን ያለው መጽሐፍ ቅዱስ የቅዱሳን ምልጃ ያስተምረባቸው ቅዱሳን ምልጃ ያቀርቡ ብለህ ታምናለህ መሰለኝ። በጣም ጥሩ። ቅዱሳን እስኪ ምልጃንን ማቅረብ እንደማይችሉ የሚናገር የመጽሐፍ ቅዱስ ሀሳብ አለ? እስኪ በመጀመሪያ በሱ ፕሩፍ አድርግልን። እኛ ቅዱሳን ምልጃን ያቀርባሉ ብለን እናምናለን። ኦኬ፣ አሁን የምናወራው ስለ ክርስቶስ ስለማን ነው? ስለ ቅዱሳን ምልጃ። የቅዱሳን ምልጃ ቤተክርስቲያኒቱ ያላት ትምህርት ከዚህ ጋር ተያይዞ ስህተት ነው ካልከን ቅዱሳን ምልጃን አያቀርቡ የሚል የመጽሐፍ ቅዱስ ማስረጃ ስጠን ፕሊስ። ቅዱሳን ምልጃ አያቀርቡም የሚል ጥቅስ የለም። አይ ቃል በቃል መጽሐፍ ቅዱስ ክፍል አያቀርቡም የሚል እኔ ያልኩህ ሀሳቡ ኦኬ፣ ቅዱሳን ምልጃን እንደማያቀርቡ አንተ እኮ ዞሮ ዞሮ ያንን ሀሳቡን ስላገኘ ይመስለኛል። አይ እያልኩ ያለሁት በህይወት የሌሉ ሰዎች ላቆም። አይ ስናገር ብትሰማኝ ጥሩ ነበረ፣ ሀሳቤ እንደታገኝ። በቃ እኔ የመጀመሪያው ምንድነው መሰል አካሄዴ በቅዱሳን ምልጃ ተያይዞ ያላት ትምህርት ስህተት ነው ብለህናል። ምን እናድርግ? ቅዱሳን ምልጃን ያቀርባሉ? አዎ ምልጃን ያቀርባሉ ብለን እናምናለን። እንደ ሀሳብ ግን ቃል በቃል ሳይሆን ሀሳቡን ቅዱሳን ምልጃን ማቅረብ እንደማይችሉ የሚናገር የመጽሐፍ ቅዱስ ማስረጃ ካለ ግን አውጣ እናሳየን። ምክንያቱም እንደዛ የሚል የለም። ተሳስታችኋል ለማለት በየትኛው የመጽሐፍ ቅዱስ መነሻነት ነው? በየትኛው ሞራል ነው ይሄን ሀሳብ የተናገርከው? የኔ ጥያቄ እሱ ነው። በላውን የመጽሐፍ ቅዱስ ጥቅስ አውጣና ቅዱሳን ምልጃን ማቅረብ እንደማይችሉ የሚናገር ሀሳብ ያለበትን ክፍል አብረን እናንብብ። ምን ላይ እናውጣ? እሺ ለማለት እያልኩ ያሉት በነፍስ ያሉ በህይወት ያሉ ሰዎች ምልጃ ማቅረብ ይችላሉ። ቅዱሳን ከሞቱ በኋላ ሙታን ናቸው ወይስ ህያዋን ናቸው? ህያዋን ናቸው። ህያዋን ማለት ግን በአካል አሉ። ሙታንን ምልጃ ያቀርባሉ ብለን አምነን አናውቅም። ኦኬ፣ ስለ ሙታን አይደለም አሁንም እያወራን ያለ ነው ማለት ነው። ህያዋን ናቸው ማለት ህያው ናቸው። በቃ ይሲ ከሞቱም በኋላ ህያው ናቸው። ኦኬ፣ አሁን እኛ እያወራን ያለ ነው ስለ ሙታን አይደለም። አንድ ጥያቄ ልጠይቅህ፣ ትሰማቸዋለህ አንተ? ኦኬ፣ መልካም። አሁን ወደዛ ሀሳብ ሄጂ በደንብ እንዳብራራለህ ስለ ቅዱሳን ምልጃ ኪሩቤል። የመጀመሪያዋን ሀሳብ ብቻ አንድ ጊዜ እንራመዳት፣ እኔም አንተም አብረን። ቅዱሳን ምልጃን እንደማያቀርቡ የሚናገር አንድ የመጽሐፍ ማስረጃ ስጠን። ከዛ እኔ ደግሞ በተቃራኒ ቅዱሳን እንዴት ምልጃን እንደሚያቀርቡ ፕላስ ደግሞ እንደው ምልጃቸው በራሱ ደግሞ በእግዚአብሔር ዘንድ ምን ያክል ተሰሚነት እንዳለው እንዴት ምሕረትን እንደሚያሰጥ መጽሐፍ ቅዱስን እየጠቀስኩ አሳየናል። አሁን ከአንተ ፈልገዋል የመጀመሪያ ውስጥ ቅዱሳን ምልጃን ማቅረብ እንደማይችሉ የሚያሳይ አንድ መጽሐፍ ቅዱስ መስለኝ ቅድም ጀምሬ ነበር። ላይክ እንደዚህ አይነት ጥቅስ የለም። ስለ ምልጃ ግን የሚነሱ ሀሳቦች ላይ የሚማልዱ አካላት ወይ ደግሞ የሚማልደው ኢየሱስ እንደሆነ መጽሐፍ ቅዱስ ይናገራል። ከዛ አንጻር ላነሳል እችላለሁ እንጂ ቅዱሳን ጥቅስ አውጣልኝ እስኪ።
ሮሜ 34ን ማየት እንችላለን። ዕብራውያን 7ን ማየት እንችላለን። ታውቃቸዋለህ? ሮሜ 34 ለምሳሌ ላንብብልህ እኔ። የሚያውቀው እግዚአብሔር ነው፣ የሚኮንንስ ማን ነው? በእግዚአብሔር ቀኝ ያለው ከሙታን የተነሳው ይልቁንም ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ኦኬ፣ አሁን የሚማልደው የሚለው ቃል ስላለ ምልጃን ያጠይቃል እያልከን ነው ኪሩቤል? አዎ፣ በጣም ጥሩ መልካም። ኮንነንም እያለ ነው አንድ ጊዜ ምንን 8:26 ደግሞ አንተ አንብብልኝ አንድ ጊዜ። ሮሜ 8:26 እኔ አነብልሃለሁ ኪሩቤል። ና ከላይ ባቱታል እኔ አነብልሃለሁ። ና ኪሩቤል ወይ ይሰማል? እኔ አነብልሃለሁ። ሮሜ 8:26 እና 27 ደግሞ አነብልሃለሁ። ኦኬ 8:26 እንዲህ ይላል፣ ደግሞ መንፈስ ድካማችን ያግዛል፣ እንዴት መጸለይ እንዳለብን አናውቅምና፣ ነገር ግን መንፈሱ ራሱ በማይናገር መቃተት ይማልድልናል ይላል። በጣም ጥሩ። ከዛ ደግሞ ቁጥር 27 ላይ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳል ይላል። ኦኬ ሰው መንፈስ ቅዱስ አማላጅ ነው ማለት ነው ኪሩቤል? የማለደልን እንትኖች አሉ። ስለ ኢየሱስ ይማልዳል፣ ማልዷል ስለኛ። ጀስት አማላጅ የሚባለው ጥያቄ አማላጅ ነው ወይስ አይደለም? መንፈስ ቅዱስ አማላጅ ነው። ከዚህ ሀሳብ አንጻር አማላጅ ነው። በጣም ጥሩ። ስለዚህ ሁለት አማላጅ አለህ ማለት ነው አንተ። ባይብል ብሎታል አይደል? ይሄንን ክፍል እግዚአብሔርም ኪሩቤልዬ ምን አለ መሰለህ፣ ባይብል ብሎታል ማለት አሁን ምን አለ መሰለህ፣ አንተ ያልከው ሀሳብ ትክክል ነው ማለት አይደለም። ኪሩቤል አውጥቼ ያሳየው በምክንያት ነው። እሺ እንደዚህ አይነት ቃል ስላለ አማላጅ ነው ወይም ደግሞ ምልጃ ነው ማለት አይደለም። ለምሳሌ ትንቢተ ኤርምያስ 3:17 ላይ ከእንደገና ስትመለከት እግዚአብሔር ኦኬ ስለ እናንተ እየማለድኩ ይላል። ኦኬ ሶ ወልድም ይማልዳል ተብሎ ተጽፏል። መንፈስ ቅዱስም ይማልዳል ተብሎ ተጽፏል። አብም ይማልዳል ተብሎ ተጽፏል። ስለዚህ አብም አማላጅ ነው ማለት ነው። እኔ ይኸውልህ ቤዚክሊ አሁን ሰው የሆነው ክርስቶስ ይማልድ ነው ብዬ አምናለሁ። እኔ አሁን ሰው የሆነው ይመጣልን መንፈስ ቅዱስ ማለት ነው ኪሩቤልዬ። አብ አማላጅ ነው። እሱ መልስልኝ አንድ ጊዜ ባጭሩ። የማለደበት ወቅቶች አሉ። አማላጅ ነው ወይ? አብ እግዚአብሔር አብ አማላጅ ነው ወይ? ማልዶ ያውቃል ነው የምልህ። ይማልዳል አማላጅ ነው ብዬ ወደ ራሱ ኦኬ። ስለዚህ አየህ ኪሩቤልዬ ፕሊስ፣ አሁን እንዲህ አይነት ነጥቦች ላይ ስንደርስ ሁልጊዜ ማስፋል ያለበት ትልቁ ነገር የጠየቅኩ የአንተን እውቀት ትከሻ ለመለካት ለመፈተን አይደለም። እሺ መጽሐፍ ቅዱስ ሚስጥርን እንጂ ዘይቤን አይጠነቀቅም። ሁላችሁ በዚህ አጋጣሚ በደንብ አድርጋችሁ አዳምጡ። መጽሐፍ ቅዱሳችን ሚስጥርን እንጂ ዘይቤን አይጠነቀቅም። ዊች ሚንስ የአጻጻፉ ዘይቤ ሳይሆን ጥንቃቄ ከሞላበት ሚስጥሩ ላይ ነው። ሰው ይማልዳል ተብሎ ሲጻፍ ስለምንድን ነው እያወራ ያለው የሚለውን ሀሳብ በኮንቴክስቱ ተመልክቶ መፍታት ራሱን የቻለ አንድ መልከታ ነው። ከዛ ውጭ ግን አይ ይማልዳል የሚል ስላለ ግን ሁሉም ላይ አማላጅ ነው ተብሎ አይደመደምም ነው ባጭሩ። እንደዛ አይባልም። ይሄን ሁሉ እንድንናገር ያደረገን ምንድን ነው? ስለ ቅዱሳን ምልጃ እያወራ ነው። በቅዱሳን ምልጃ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያላት አስተምህሮ ስህተት ነው አልከን። መልካም ስህተት ነው ካልከን የትኛው ሞራል ኖሮ ሆነው ነው አሁን ጥያቄው? የትኛው የመጽሐፍ ቅዱስ ሀሳብ ላይ ነው እንደ ሀሳብ ቅዱሳን ምልጃን አያቀርቡም የሚል ሀሳብ ያለ? አሁን ቃል በቃል ቅዱሳን ምልጃን አያቀርቡም የሚል ጥቅስ አምጣ ሳይሆን እንደ ሀሳብ እንደው ሀሳቡን የሚናገር ሲጥቅስ አየህ፣ ይሄ ክፍል ማለት ቅዱሳን ምልጃን እንደማያቀርቡ የሚናገር ነው ብለህ ራሱ ለመናገር የምትደፍርበት የትኛው የመጽሐፍ ቅዱስ ጥቅስ ኖሮ ነው ቅዱሳን ምልጃን ያቀርባሉ የሚል ትምህርት ስህተት ነው ያልከው ነው። ስለዚህ አሁን ያንን ጥቅስ ታወጣልናለህ። ካላወጣኸው ግን ባጭሩ አንተ ራስህ የመጣህበት አመጣጥ ስህተት ነው ማለት ነው። መጽሐፍ ቅዱስ መሰረት ሳይኖረው አንድ ሰው ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ማለት አይችልም። ከምን ውጭ? ከመጽሐፍ ቅዱስ ውጭ። መጽሐፍ ቅዱስ መሰረት ካለው ግን አይ ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ማለት ሞራል አለው። ስለዚህ ወንድማችን ኪሩቤል ውይይታችን ይሄን ነው የሚመስለው። ኦኬ። ስለዚህ ምን ታደርጋለህ? መጽሐፍ ቅዱስ መሰረት ይኖርህና ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ትለናለህ።
ስለዚህ ለመጨረሻ ጊዜ እድሉን እሰጥሃለሁ። ቅዱሳን ምልጃን አያቀርቡም የሚል ሀሳቡን እንኳን ከመጽሐፍ ቅዱስ የትኛው ክፍል ላይ ያገኘ? ምዕራፍና ቁጥር ዕብራውያን 7 ላይ መሄድ እንችላለን። በማይቀየር ስለ ክርስቶስ አይደለም ላንብበው። ስለ ክርስቶስ አይደለም። ሞት ከልክሏቸዋል ስለሚል ነው ያነሳሁት። ሞት ከልክሏቸዋል ስለሚል ያነሳሁት። አረ ፕሊስ እባክህን እንደማመጥ ተወዳጅ ወንድማችን፣ ቅዱሳን ቅድም ሙታን ናቸው ወይንስ ሕያዋን ናቸው ስል ምን ብለኸኛል? ምን ብለኸኛል? ስለዚህ ፕሊስ እባክህን አሁን እኮ የልጅ ጨዋታ እናደርገዋ። አንድ ነገር አንድ ትልቅ እውነት አለ። ምን አለ መሰለህ፣ እኔ ላይፍ ስከፍት ተዘጋጅቼ ነው ላይፍ የከፈትኩት። አንተ ደግሞ ድንገት ነው የመጣው፣ ውሽ ሚንስ አልተዘጋጀህም ማለት ነው። ስለዚህ የአንተ አለመዘጋጀት የእኛን እዚህ ጋር ሬዲ ሆነን የገባንበትን ርዕስ ሊበጠብጥ አይገባል። እኔ ምን አይነት እድል እሰጥሃለሁ አልኩ? አሁን ላይ ከሆነ ምናልባት ይህን ሀሳብ ድንገት የሰማኸው ታይም ውሰድ፣ ማይክል ሚት ታደርገዋለህ፣ ሰርች አድርገህ ጠይቀህም ሊሆን ይችላል። የመጽሐፍ ቅዱስ ማስረጃ ይዘህልን ትመጣለህ። የመጽሐፍ ቅዱስ ማስረጃ መጽሐፍ ቅዱስ ነው ማለት ይሰማል። ፈለገ ይሰማል። እየሰማኝ ስላልሆነ እኔ ዝም ልበል። ግድ የለም አንተ ማለት የምትፈልገው አይደለም። ሀሳብ አምጣልከኝ። ላይክ ያረፉ በህይወት የሌሉ ሰዎች ምን ማድረግ እንደሚችሉ ዕብራውያን 7 ላይ ያነሳል። እሱን ላነሳ ነበረ። ትንሽ ጠብቀኝ ካልከኝ ልስማ እችላለሁ፣ ችግር የለም። አሁን ያልከው በነገራችን ላይ ቅዱሳን ከሞቱ በኋላ በህይወት እያሉ የሚል ራሱ ሀሳብ ሰው ሰራሽ ሀሳብ ነው። መጽሐፍ ቅዱስ መሰረት የሌለው። ለምን መሰለህ ይሄንን ያልኩ? ቅዱሳን ምንላቸው ለማንም ነው? ኪሩቤል እግዚአብሔር ያጸደቃቸው። አቤት እግዚአብሔር ያጸደቃቸው እኮ ያጸደቃቸው። ለምሳሌ ቅዱሳን ከምንላቸው ውስጥ ምንድን ናቸው? ቅዱሳን ልንላቸው የምንችለው ቅዱሳን ምንላቸው? ለምሳሌ እነ ጳውሎስን ጴጥሮስን ማንሳት እንችላለን። ሐዋርያቶችን ጠቅላላ እኮ ሰዎች፣ ማርያምን ማንሳት እንችላለን። ሰዎች በቃ ሰዎች ብቻ ናቸው ቅዱሳን ምንለው። መላእክትንም ማንሳት እንችላለን። ቴንክ ዩ። አየህ፣ ስለዚህ ፕሊስ አሁን ሰው የሰራውን ይሄንን አይዲዮሎጂ ወደ ጎን ተወው እና ቅዱሳን የምንላቸው ሰዎችን ብቻ ሳይሆን መላእክትንም ጭምር ነው። ቅዱስ የምንለው አምላካችን እግዚአብሔርን ብቻ ነው። የእርሱ ቅድስናው የባህሪ ነው። ኦኬ፣ ማንም አይነጥቀውም፣ ማንም አይሰጠውም። የባህሪው ነው ቅድስና። ቅዱሳን የምንላቸው ደግሞ በጸጋ ቅድስናን ገንዘብ ያደረጉ ናቸው። ኦኬ፣ መላእክት እና ሰዎች። ስለዚህ በቅድስና ይቆመን አንድ ናቸው ማለት ነው። አንድ ናቸው። ቅድስናን ከማን የተቀበሉት? ከእግዚአብሔር። በቅድስና አንድ ናቸው። መላእክት አፈጣጠራቸው ይለያል። አዎ፣ ሰዎችም አፈጣጠራቸው ይለያል። ቅዱሳን ስንል ግን ስለ ቅዱሳን መላእክት እና ስለ ቅዱሳን ሰዎች ነው የምናወራው እንጂ ቅዱሳን ሰዎች ምልጃን ያቀርባሉ ወይስ አይደለም ጥያቄያችን። ቅዱሳን መላእክት ያቀርባሉ ወይስ አይደለም ጥያቄያችን። ስለ ቅዱሳን ነው ኢንኮመን እያወራን ያለ ነው። ሶ መላእክት ይሞታሉ ወንድማችን ኪሩቤል? አይሞቱም። ቴንክ ዩ። ስለዚህ ቅዱሳን ምልጃን ያቀርባሉ ወይንስ አያቀርቡም በሚለው ሀሳብ ላይ አያቀርቡም ስትል እያወራ ያለው ስለ ቅዱሳን ሰዎች ብቻ ሳይሆን ስለ ቅዱሳን መላእክት ነው። ሞት ይሞታሉ፣ በህይወት ይኖራሉ ምናምን እንዲህ አይነት ጉዳይ ውስጥ አይካተትም ነው። ኢንኮመን በሰው ቅዱሳን በምንላቸው ሰዎችን ነው። ቅዱሳን በምንላቸው መላእክት ስላለው ቅድስና ስለሆነ እያወራን ያለ ነው። ሞታሉ ምናምን እንዲህ አይነት ተራ ጉዳይ ውስጥ ፕሊስ አትግባቸው። ቤሌ አንዳንድ ፕሮቴስታንቶች ለእንዲህ አይነት ጥያቄ መልስ ሲያጡ የፈጠሩት አይዲዮሎጂ ሰው ሰራሽ፣ አይ በህይወት እያሉ አይ በህይወት ሳይኖሩ ምናምን ወደኋላ ለመሸሽ ማለት ነው። ስለዚህ ፕሊስ በዚህ ሊካንሞኝ አሁንም የምሰጥህ እድል ምንድን ነው? ቅዱሳን ምልጃን አያቀርቡም። ምንድን ነው ያልኩት? ቅዱሳን ምልጃን አያቀርቡም የሚል የመጽሐፍ ቅዱስ ማስረጃ ካለ እንደ ሀሳብ ደቂቃ ሰጥሃለሁ፣ እታገስሃለሁ፣ እጠብቅሃለሁ። ደውለህ ጠይቀህ ከፈለግ፣ ካልሆነ መጽሐፍትን አይተህ ገልጠህ ተመልክተህ ከእንደገና እድል ሰተንህ መወያየት ትችላለህ። አንተ ባልተዘጋጀህበት ሁኔታ ግን አሁን ከንቱ ልፋት ይሆናል። እኔ ማወራ ሌላ ነው፣ አንተ ደግሞ የምታወራው ሌላ ነው።
ስለዚህ ኪሩቤል እድል እንስጠው ወይስ አሁን ትቀጥላለህ ከኛ ጋር? ሁለት ሀሳብ ላንሳና ሜቢ እንትን ላድርግ እንዳልከኝ ወይ እዘጋጃለሁ። ይቻላል? ይቻላል። አንደኛው ስለ መላእክት ሲናገር መላእክትን ስንፍና ይከሳቸዋል ይላል። ልክ ነኝ ፈለግ? እኔ እንጃ፣ እኔ ብዙ አላውቅም። እስኪ ቀጥል፣ ሀሳብን ጨርሶ አልገባኝም። መላእክቱን ስንፍና ይከሳቸዋል ይላል አንድ። ሁለተኛ ሰዎችን መጽሐፍ ቅዱስ ላይ እኮ ምን የትኛው ክፍል ላይ? ምናልባት ኮንቴክስት እሺ፣ ቀጥታ ሀሳቡን ቀጥታ ላላገኝልህ ይችላሉ፣ ሰርች ማድረግ ይችላሉ። ትንሽ ከጠበቅ ቤዚክሊ ግን ከመላእክቱ ይልቅ ላይክ አሁን ሰዎቹን ላይክ ሰው ላይ ወይ ደግሞ ጻድቅ ሰዎች ላይ ያለውን የዕብራውያን 7 ላንብብል። ስለ እነሱ ሰዎችን ሊያማልድ በህይወት ይኖራልና ይላል። ስለማን ነው የሚያወራው? ስለ ጌታ ስለ ኢየሱስ ክርስቶስ። እኔ ደግሞ ጥያቄ ቅዱሳን ምልጃን አያቀርቡም የሚል ማስረጃ አምጣልኝ ነው። አሁን ላይ ምንም እንደዛ ቃል በቃል የለም ስልህ፣ ቃል በቃል እንደዛ የለም ስልህ ሀሳብ ስጠኛል። ቃል በቃል አላልኩህም። ለምሳሌ ሀሳብ ስጠኝ አልከኝ። እንደዚህ አይነት ሀሳብ ወንድሜ ኢየሱስ ያደረገ የሚል ጥቅስ አለ መጽሐፍ ቅዱስ ላይ? አለ። አውጣ። መቼም ተአምር ነው። ይህን ጥቅስ ከወጣ አውጣ። ኢየሱስ ያድናል ቃል በቃል ይህን ሁለት ቃል ያለው ቀጥታ ኢየሱስ ያድናል ብቻ ሰርች ማድረግ ይኖርብኛል። አረ ሰርች አድርገው ፕሊስ፣ ሰርች አድርገውና ማዳም ኢየሱስ ያድናል ቃል በቃል አሁን ያለ ሊላል። እሺ ትንሽ ጊዜ ስታይ ሌላ ሰው እያወራ መመለስ ይችላል። አሁን ሰርች አድርገው ነው ሌላ ሰው አይቀጥልም። አንተ ሰርች አድርገው፣ ምክንያቱም 2 ፊደል ነች። ኢየሱስ ያድናል ብለህ ሰርች አድርገው። እሺ ኪሩቤል አለ ወይስ የለም? እሺ አላገኘሁም። መልካም የለም። ኢየሱስ ያድናል የሚሉት መጽሐፍ ቅዱስ ውስጥ የለም ማለት ኢየሱስ አያድንም ማለት ነው? አይደለም። ኢየሱስ ያድናል የምንለው ቃል በቃል ኖሮ ሳይሆን እንደ ሀሳብ የኢየሱስ ክርስቶስ አዳኝነት በመጽሐፍ ቅዱስ ላይ ስለተጠቀሰ ነው። እውር እንዳበራ፣ ጎባጣ እንደቀና፣ ድውይ እንደፈወሰ፣ ሙት እንዳስነሳ መጽሐፍ ቅዱስ ይናገራል። መዳን በሌላ በማንም እንደሌለ መጽሐፍ ቅዱስ ይናገራል። ስለዚህ ኢየሱስ ያድናል እንላለን። ሀሳቡ አለ ማለት ነው በመጽሐፍ ቅዱስ። ቃል በቃል ብሎ ራሱ ትግል ውስጥ መግባት አያስፈልግም። አየህ ኪሩቤል፣ ስለዚህ እኔ አሁን የጠየቁ ቃል በቃል አምጣ አላልኩም። ሲጀምረኛ ኦርቶዶክሲያን እንደዚህ አይነት ጥያቄ አንጠይቅም። ቃል በቃል በብፁዕ አንጠይቅም። እኛ ኦርቶዶክስ አልከኝ አላልኩም። ባይዘው ይፈልጋል አይደለም። በተደጋጋሚ ቃል በቃል እያልከኝ ስለሆነ ነው። አሁን የኔ ጥያቄ ልክ ኢየሱስ ያድናል ስንል መዳን በሌላ በማንም እንደሌለ መጽሐፍ ቅዱስ ነግሮን መነሻ አድርገን ኢየሱስ ክርስቶስ ሙት እንዳስነሳ፣ ድውይ እንደፈወሰ፣ እውር እንዳበራ፣ ጎባጣ እንዳቀና፣ ሙት እንዳስነሳ መጽሐፍ ቅዱስ እንደ ሀሳብ ነግሮን መነሻ ያንን አድርገን ኢየሱስ ክርስቶስ ያድናል እንዳለን ሁሉ ቅዱሳን ምልጃን አያቀርቡም የሚል ሀሳብን የትኛው የመጽሐፍ ቅዱስ ክፍል ላይ ሀሳብ እንደ ሀሳብ የትኛውን የመጽሐፍ ቅዱስ ክፍል መነሻ አድርገህ ነው ባቸው? ስለዚህ ሀሳቡን የግድ ማንሳት አለብህ። ሀሳቡ ሳይኖር ግን አንተ ዝም ብለህ ብቻ ይሄ ከመጽሐፍ ቅዱስ ውጭ ነው ማለት አችልም። ይሄ ኢትዮጵያን አይደለም። ዝም ብለን ቁጭ ብለን አይ ታልፋለህ አታልፍም የሆነ ሜጀር ስኬል ምናምን ማለት አንችልም። እንዲህ አይነት ዳኝነት ላይ ብቻ ነው ሰዎች እንደፈለጉ የሚዳኙት። አሁን ግን መነሻችን ምን ይሆናል? መጽሐፍ ቅዱስ። ለምሳሌ እኔ ፕሮቴስታንቶች ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ስል መነሻ ላይ ከፈለጋችሁ እስኪ ጠይቀን በሉ። እስኪ የትኛው ትምህርታችን ነው እኛ ፕሮቴስታንቶች ከመጽሐፍ ቅዱስ ውጭ በሉ። ለምሳሌ እኔ ያሳያል ስናገር እኔ ደስ ያለኝን ሳይሆን መጽሐፍ ቅዱሴ መሰረት ኖሮኝ ይኸው መጽሐፍ ቅዱስ እንዲህ ይላል፣ እናንተ ግን እንዲህ ብላችሁ ታምናላችሁ፣ ይሄ ደግሞ ከመጽሐፍ ቅዱስ ውጭ ነው ማለት እችላለሁ። ጠይቀኝ የሚል ፕሮቴስታንት አለ፣ ገብቶ እጠይቃለሁ። ጠይቀኝ መልካም እሺ፣ መልካም። ለምሳሌ እኔ አሁን ላሳይ እንዴት ታደርጉ ማስረጃ እንደሚወጣ ምናምን እንዴት እንደሚጠየቅ ላሳይ። ፕሮቴስታንት ወንድሞቻችን ከሚያምናቸው መጽሐፍ ቅዱሳዊ መሰረት ከሌላቸው ትምህርቶች ውስጥ አንዱ የአምስቱ ሶሎዎች ትምህርት ናቸው። ለምሳሌ እምነት ብቻ ነው እናንሳ።
ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ ታምናለህ አይደል? ኪሩቤል በጣም ጥሩ። ይሄ ትምህርታችሁ እኛ ኦርቶዶክሳውያን ከመጽሐፍ ቅዱስ ውጭ ነው ብለን እናምናለን። ከመጽሐፍ ቅዱስ ውጭ ነው ብለን እናምናለን። አሁን እንግዲህ ማስረጃ ነው መውጣው ማለት ነው አይደለ? ኪሩቤል የትኛውን የመጽሐፍ ቅዱስ መሰረት አድርገን ነው ሰዎች በማመን ብቻ የዘላለም ሕይወት ያገኛሉ የሚል ትምህርት ሰው ሰራሽ ነው ያልነው የሚለውን ማለት ነው። ኦኬ ምን እናደርግ? የመጽሐፍ ቅዱስ ማስረጃ ነው። እሺ ኦኬ የመጽሐፍ ቅዱስ ማስረጃችን እናወጣለን። ከዛ አንድ ላይ ምን እናደርጋለን? ተወዳጆች እናነባለን። እሺ ኦኬ ሰዎች በማመን ብቻ የዘላለም ሕይወትን አያገኙም ብለን የምናምነው ከምን አንጻር ነው? በመጽሐፍ ቅዱስ ላይ ሰዎች በእምነትና በስራ የዘላለም ሕይወትን ገንዘብ እንደሚያደርጉ ስለሚናገር። ኦኬ ለምሳሌ ሁለት ጥቅሶችን እናንሳ። የያዕቆብ መልእክት ምዕራፍ 2 ከቁጥር 14 ላይ ወንድሞች ሆይ ይላል ቅዱስ ያዕቆብ፣ እምነት አለኝ የሚል ምን አለኝ የሚል እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን የሌለው ሰው ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነት ውስጥ ብቻውን ሊያደርግ ይችላልን? ይላል ቅዱስ ያዕቆብ። ከዛ በኋላ ቁጥር 20 ላይ ወረድ ይልና አንተ ከንቱ ሰው ይላል። አንተ ከንቱ ሰው እምነት ከስራ ተለይቶ ከምን ተለይቶ? ከስራ ተለይቶ ምን ያለ ነው? የሞተ ነው ይለናል። ከስራ የተለየ እምነት የሞተ ነው። ስለዚህ ሰዎች በማመናቸው ብቻ መልካም ስራን ሳይሰሩ በማመናቸው ብቻ የዘላለም ሕይወትን ያገኙ። ያ እምነት በራሱ የሞተ ነው፣ መልካም ስራ የሌለበት ማለት ነው። ስለዚህ የፕሮቴስታንቲዝም ትምህርት ስህተት ነው ማለት ነው። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል ትምህርት የለም። ኦኬ አይ ስህተት ነው ካልክ የምታነሱ ሀሳብ ካለ ማንሳት ትችላለህ ኪሩቤል። ኦፍኮርስ ሰው ልጅ መስራት አለበት። ስራ ማሳያ ነው የእምነትህን የአምላክህን። ለመዳኛ ግን ምንም እንትን አስተዋጽኦ ያደርጋል ብዬ አላምንም። ምክንያቱም ላይክ 2-3 ጥቅሶች መጥቀስ እንችላለን። እናንተ በስራችሁ የምትድኑ ከሆነ ክርስቶስ በከንቱ መጣ ይላል ገላትያን ላይ። አይ ስለ ክርስቶስ መምጣት ባላስፈለገው ኢኒሻል ሳልቬሽን እኮ አይደለም እኮ አሁን ያወራ ነው ኪሩቤል። ስለ ኢኒሻል ሳልቬሽን አይደለም እኮ ያወራ ነው ማለት ክርስቶስ ለመዳን ነው የጥራሳይደን ነው ወይ? ይኸው አዳምጠኝ። ክርስቶስ ወደዚህ ምድር የመጣው እኛ ምንም አይነት ስራ ሰርተን አይደለም። ሰዎች በስራቸው ይጸድቃሉ ብላ ደግሞ ኦርቶዶክስ ቤተክርስቲያን አታስተምርም። ሰዎች በማመን እና መልካም ስራን በመስራት ብላ ግን ታስተምራለች። እምነት ተነስቶ በስራማ ሊሆን አይችልም በምንም ታምር። ሰው በመጀመሪያ አንድ መረዳት ያለባቸው ነገር ኢኒሻል ሳልቬሽን የምንለው ይሄ ድህነት ምንም አይነት ስራ ሳንሰራ የምናገኘው። ይሄንን ለማድረግ ይሄንን ድህነት ለማግኘት የሚጠበቅብን ትልቁ ነገር ማመን ብቻ። በክርስቶስ እናምናለን። ክርስቶስ ወደዚህ ምድር የመጣው ቅዱስ ዮሐንስም እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ብሎናል። ሰው ክርስቶስ ወደዚህ ምድር የመጣው እኛ ምንም አይነት በጎ ስራ ሰርተን አይደለም፣ ከእርሱ ቸርነት የተነሳ ነው። ከጸጋው የአምላካችን እግዚአብሔር ጸጋ ምንድን ነው? ክርስቶስ ነው፣ ፍቅሩ ነው፣ ቸርነቱ ነው፣ ምህረቱ ነው፣ ርኅራኄው ነው። ሰው እኛ ምንም አይነት በጎ ስራ ሳይኖረን ምንም አይነት መልካም ስራ ሳንሰራ ነው ክርስቶስ ወደዚህ ምድር የመጣው ነው። ነገር ግን አንድ ሰው በእርሱ ካመነ በኋላ የዘላለም ሕይወትን ያገኝ ዘንድ በእርሱ ካመነ በኋላ መልካም ስራን መስራት አለበት። መልካም ስራን ሳይሰራ አይ እኔ በቃ አምኛለሁ ከዚህ በኋላ ምንም ብሆን ምን ኃጢአትም ብሰራም ብንከባለል ምን ብል ምንም በቃ ይሄ ድነት አይነጠቅም፣ አንዴ ጸድቄያለሁ ድኛለሁ ማለት ግን የሞኝነት ትምህርት ነው። ምሳሌ እናንተ የምናገረውን ነገር በመጽሐፍ ቅዱስ የማስረጃ ስለግፍ ላሳይ። ኦኬ የዮሐንስ ወንጌል ምዕራፍ 15 ተወዳጆች በደንብ ተከታተሉ። አሁን የፕሮቴስታንቲዝም ትምህርት ሰው ሰራሽ ትምህርት ነው የሚለው ለዛ መጽሐፍ ቅዱስ መሰረት የለውም። እሺ ጌታችን ኢየሱስ እንደዚህ ይላል፣ እውነተኛ የወይን ግንድ እኔ ነኝ ይላል። ከዛ ገበሬውም አባቴ ነው፣ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። እሺ ከዛስ ፍሬ የሚያፈራውን ሁሉ አብሶ እንዲያፈራ ያጠራዋል ይልና ቁጥር 6 ላይ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል ይደርቅማል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል ያቃጥሉማቸዋል ይላል። ኪሩቤል ጌታችን ኢየሱስ በእኔ የማይኖር ሲል በእኔ ምንም አይል ማለቱ ነው።
ጽድቅ ስራ የሌለውም ብለን ልንተረጉመው እንችላለን። አይ በእኔ የማይኖር ይላል እንጂ ስራን የማይሰራ ፍሬን የማያፈራ የለም። እዚህ ላይ በእኔ በትእዛዝ የማይኖር አንተ በክርስቶስ ነህ። በክርስቶስ ነህ ማለት በክርስቶስ ምን ብለሃል ማለት ነው? ጥላ ስር ነው እኮ በእሷ ምንሃል ማለት ነው አይደል? ስለዚህ በእኔ የማይኖር ካለ ደግሞ በክርስቶስ ምንም አይል ማለት ነው። የማያምን ማለት ነው። የማያምን ኦኬ። ሰው በክርስቶስ የማያምን ሰው የዘላለም ሕይወትን ያገኛል? ከመሰረቱ አያገኝም። ስለዚህ ጌታ ኢየሱስ በእኔ የማይኖር ቢሆን አለ እንደ ቅርንጫፍ ይጂ እንደ ቅርንጫፍ። የትኛው ቅርንጫፍ እንመጣበታለን። ወደ ውጭ ይጣላል፣ ይደርቅማል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል አለ። በጣም ጥሩ። በእኔ የማይኖር ሲል ጌታ ኢየሱስ በእኔ የማያምን ከሆነ በእኔ ያለው ሲል ደግሞ ምን እያለ ነው? ኪሩቤል በእኔ የሚያምን ማለት ነው። በእርሱ የሚያምን። በጣም ጥሩ። እና ቁጥር 2 ላይ በእርሱ የሚያምን ሆኖ 2 አካላትን ይጠቅሳል። በእርሱ አምኖ መልካም ፍሬ የሚያፈራ፣ በእርሱ አምኖ መልካም ፍሬን የማያፈራ። እሺ ቁጥር 2 ላይ በእኔ ያለው መልካም ፍሬ የሚያፈራው ሁሉ አብዝቶ እንዲያፈራ ያጠረዋል። የክርስቶስ ኢየሱስ አባት አብዝቶ እንዲያፈራ ያጠረዋል። በጣም ጥሩ። ከዛስ ፍሬ የማያፈራው ደግሞ ይወገዳል። በእርሱ አምኖ ይሲ በእኔ ያለው በእርሱ አምኖ ፍሬ የማያፈራ ከሆነ ኪሩቤል ምን ይሆናል? ይወገዳል። ስለዚህ ማመኑ ብቻውን የዘላለም ሕይወትን ያሰጠዋል? ካልሰራ ካመፀ አያሰጠዋል። በቃ ቴንኪዩ። ስለዚህ እኛም ኦርቶዶክሳን እንዲህ ብለናል እና በፕሮቴስታንት ቤት ያለው አይ የለም ምንም አይነት ስራ መስራት አይጠበቅበትም በማመኑ ብቻ የዘላለም ሕይወትን ያገኛል። ፕሮቴስታንት ግን እንደዛ ስህተት ነው ብለን እናምናለን። አይ እንደዛ ብሎ ያስተምራሉ። እንደዛ አታስተምሩ። እንደዛ ብሎ ያስተምራሉ። አሁን እሱ ችግር የለም ኪሩቤሌ ከሄደና የፕሮቴስታንት መምህራኖችህን ክሮስ ቼክ ነው እንዲህ ብለን ባይዘዌ ማንም እንዲያስተምረኝ አይጠበቅበትም። ላይክ መምህር ችግር የለም። አሁን እኔ ተቃወምኩት ሀሳብ ምን እንደሆነ ብቻ ነው ያቀረብኩልህ ኪሩቤል። አንተም እንደ ምሳሌነት አሁን ልክ እኔ ፕሩፍ አድርጌ እንዳሳየው በመጽሐፍ ቅዱስ ማስረጃ ቅዱሳን ምልጃን አያቀርቡ የሚል ሀሳብ ከመጽሐፍ ቅዱስ ላይ ወጣ እናሳየኝ። አሁን ኔጌቲቭ ሳይዱን ነው ወርዱ አጠቃቀም የማያቀርቡበት ነው የምትለኝ ያለው። ማን ነው የሚማልደው ብለህ ለምን አትጠይቀኝ? ጌታ ኢየሱስ እንደዛ አይሻልም? አማርኛ አሁን ይህን ሁሉ ነገር ለምንድን ነው ያስቻለው? ያለ ረሴ ፕሮቴስታንቶች ከመጽሐፍ ቅዱሳቸው ሁለት ነገር ላውራ። አንድ የቅርንጫፍ ላይ ያወራኸው ፕሊስ አይደለም ምንም ነገር አትባለ። በጌታ በኢየሱስ ምን ሆነ ነው ተወዳጅ ወንድማችን? እስካሁን እኮ ሳወር የነበረው ኦኬ እንዴት ተደርጎ በመጽሐፍ ቅዱስ ማስረጃ ሰዎችን ማሳመን እንደሚቻል ለአንተ ለማሳየት ነው። እኔ አንድ ነገር ስናገር መጽሐፍ ቅዱስ መሰረት ኖሮኝ ነው። መጽሐፍ ቅዱስ መሰረት ሳይኖረኝ ይሄ ስህተት ነው ትክክል ነው ማለት አልችልም። ስለዚህ ኪሩቤል ሊሳ የመጨረሻ እድል ነው የምሰጠህ። ሁለት ነገር ልናገር፣ አንድ ነገር ልናገር እያልክ ጊዜያችንን አትግደል። ሰዎችም ይሰለቻሉ። ቅዱሳን ምልጃን አያቀርቡም። የለም እንደዚህ አይነት ጥቅስ የለም። ወንድ ይፈልጋል። ቃል በቃል እኔ ስጠኝ አላልኩም። ቃል በቃል እኔ ስጠኝ አላልኩም። በሀሳብነት ደረጃ እንኳን ሀሳቡ ያለበትን የመጽሐፍ ቅዱስ ክፍል አውጣለን። ምክንያቱም መጽሐፍ ቅዱስ ላይ እንዲህ የሚል ነገር የለም፣ ቅዱሳን ምልጃን ያቀርባሉ የሚል የለም ካልከን እንደማያቀርቡ የሚናገር የመጽሐፍ ቅዱስ ማስረጃ ሰጠን። አንተ መጽሐፍ ቅዱስ መሰረት ሳይኖርህ በየትኛውም አይነት ሆናል ኦርቶዶክስ ቤተክርስቲያን የትምህርቷ ስህተት ነው ማለት አትችልም። ይሄ ኢትዮጵያን አይደለም። በል አሁን ማስረጃ ስጠን። ደቂቃ መውሰድ ከፈለክ ማይክል ሚዩት ታደርገዋለህ። ትንሽ ደቂቃ ስጡ ይበላል። ደቂቃ ሰጠሃለን። ካልሆነ ግን የነገሩ ባይንዛዛ መልካም ነው። ዕብራውያን 7:21 ላንብብ። እርሱ ያለ መሐላ ካህን ሆኗል። እርሱ ግን ጌታ አንተ እንደ መልከ ጸዲቅ ድጋሚ ላንብበው። እርሱ ያለ መሐላ ካህን ሆኗል። እርሱ ግን ጌታ አንተ እንደ መልከ ጸዲቅ ሹም ለዘላለም ካህን ነህ ማለትም አይጸጸትም ብሎ በተናገረው ከመሐላ ጋር ካህን ሆኖ ያለ መሐላ ካህን እንዳልሆነ መጠን እንደዚሁ በኢየሱስ ለሚሻል ኪዳን ዋስ ሆነን። እርሱም እንዳያምኑ ሞት ስለከለከላቸው ካህኖች የዘላለም የሆኑ ብዙ ናቸው።
ልቀጥለው። አነባበቤ ጥሩ አይደለም፣ ማንበብ ላይ ጥሩ አይደለሁም ብዙ። ኧረ ምንም አነባነብ ሳይሆን ጥሩ ያልሆነው ኪሩቤልዬ ወይ ነገሮችን ለመመለስ የምትሄድበት መንገድ በጣም ፍጹም ስህተት ነው። አሁን እኛ ስለ እነርሱ ዘወትር ሊያማልድ በሕይወት ይኖራልና የሚለው ክፍል ስለምንድን ነው የሚያብራራው? ስለምንድን ነው የሚያወራው? እሱ ርዕስ አሁን እኛ የወራንበት አይደለም። ሲቀጥል ደግሞ ሞት ስለከለከላቸው የተባሉት ስለ ብሉይ ኪዳን ካህናት ነው። እኛ እያወራን ያለ ነው ሌላ ነው። ኪሩቤል አንተ ለመውራት የምትፈልገው ነገር ሌላ ነው ወንድሜ። እኛ ካህን አይደለንም እንዴ? ምንም እኛውም ካህን አይደለንም። አረ ኪሩቤል ስለ ጌታ ኢየሱስ ብለህ ፕሊስ እባክህን የምናገረውን አማርኛ አዳምጥ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ስሁት የሆነው ትምህርት ምንድን ነው አልከን? ቅዱሳን ምልጃን ያቀርባሉ የሚል ትምህርት በጣም ጥሩ። አሁን ዕብራውያን 7:25 ምን ማለት ነው? ምንም እንዳታስብ፣ ይኸው በቃ ቃል ገባውልህ፣ እኔ አብራራላለሁ። ዕብራውያን 7:25 ስለ እነሱ ዘወትር ሊያማልድ ይላል ክርስቶስ። ምን ማለት ነው? 8:34 ኢየሱስ ክርስቶስን ይማልዳል ይሏል። ምን ማለት ነው? እኔ አብራራላለሁ። አሁን እኛ ግን የጠየቅን ጥያቄ ሌላ ነው። ጥያቄውን መመለስ አለብን። ምክንያቱም ስትገባ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ብለናል። ምን ማለት ነው? መጽሐፍ ቅዱስ መሰረት አለህ ማለት ነው። አሁን ላልከው ሀሳብ መጽሐፍ ቅዱስ መሰረት አለ። መጽሐፍ ቅዱስ መሰረት ሳይኖርህ ከሆነ ግን በየትኛው ሞራል ነው አንተ ኦርቶዶክስ ቤተክርስቲያን ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው የምትለው? ምንም አይነት ሞራል የለህም። ቅዱሳን ምልጃን እንደማያቀርቡ የሚናገር የመጽሐፍ ቅዱስ ማስረጃ ስጠን። በሀሳብ ደረጃ ቃል በቃል የለም ስትለኝ እኔ ምን አይነት ሀሳብ ሰጠው? ኢየሱስ ያድናል ወይ? አዎ ኢየሱስ ያድናል የሚል መጽሐፍ ቅዱስ ላይ ያለ ወይ? የለም። ነገር ግን ሀሳብ አለ። እኔ አሁን ኢየሱስ ያድናል ስል መጽሐፍ ቅዱሴ በሀሳብ ደረጃ ስለሚናገር ነው። እውር እንዳበራ፣ ጎባጣ እንደቀና፣ ድዊ እንደፈወሰ፣ ሽባ እንደተረተተ ይሄንንና በአጠቃላይ መዳን። አንድ ጥያቄ ልጠይቅህ እባክህን አዳምጠኝ። የደዌ መዳን እኮ የኢየሱስን አምላክነት አይደለም። ኧረ ፕሊስ እባክህን አዳምጠኝ። ምን በጌታ እኔ እንደዚህ አይነት ሰው ደግሞ ገጦኝ አያውቅም። በደንብ ነገሮችን አዳምጠህ ተረጋግተህ ነገርን አዳምጦ እህልን አዳምጦ ነው። ኪሩቤልዬ ፕሊስ አዳምጠኝ እሺ። ስለዚህ ክርስቶስ ያድናል ስል በጣም ብዙ መጽሐፍ ቅዱሳዊ ሀሳቦች ማንሳት እንደሚችል ነገርኩ። መዳን በሌላ በማንም የለም። አየህ እንድንበት ዘንድ የተሰጠን ስም ደግሞ ይህ ስም እንደሆነ ይናገራል መጽሐፍ ቅዱስ። ስለዚህ በመጽሐፍ ቅዱሳዊ ማስረጃነት በሀሳብ ማለት ነው ኢየሱስ ያድናል የሚለውን ሀሳቤ እውነት እንደሆነ ፕሩፍ ማድረግ ይችላለሁ። አንተ ቅዱሳን ምልጃን አያቀርቡም ስትል ሀሳቡን የሚናገር የመጽሐፍ ቅዱስ ማስረጃ ስትል ሀሳቡን የሚናገር ጥያቄው እሱ ነው። ስለዚህ አሁን ዝግጁ ከሆንክ አሁን ዝግጁ ነኝ አሁን ትመልሳለህ። ዝግጁ ካልሆንክ አይ ትንሽ ደቂቃ ስጡኝ ሰርች ላደርግ ማይክል ሚውት ታደርግና ሰርች ታደርጋለህ። ካልሆነ ግን በምንም አይነት መንገድ ዝም ብለን አንተ ዝም ብለህ ስላልክ ብቻ እኛ ቁጭ ብለን አይ እንዲህ እኮ ነው ምናምን አንልም። አሁን ለማሳየት የፈለግነው ነገር ምንድን ነው? በጣም ብዙ ፕሮቴስታንት ሚሊየንስ የሚቆጠር ፕሮቴስታንት ኦርቶዶክስ ቤተክርስቲያን ተሳስታለች የሚለው መጽሐፍ ቅዱሳዊ መሰረት ሳይኖረው እንደሆነ ለማሳየት። አሁን ማስረጃ ካለ አምጣለን። ቅዱሳን ምልጃን እንደማያቀርቡ በሀሳብ ደረጃ መጽሐፍ ቅዱስ የሚናገር ከሆነ አውጣልን። ደቂቃ የምትፈልግ ከሆነ ደቂቃ እንሰጥሃለን። አለመጻፉ እኮ ራሱ በቂ ነው። እንደማይማልዱ ፈለግ አለመጻፉ ይሄ እንደ ሀሳብ አለመነሳቱ ባይበላይ። አሁን ምሳሌ ወንድማችን ሰዎች ከትዳር በፊት ሴክሹዋል ግንኙነት ማድረግ ይችላሉ? በእናንተ አሰማሩ አይችሉም። እሺ መጽሐፍ ቅዱስ የማስረጃ ስጠኝ እንደማይችሉ። ኢቭን ከትዳር በፊት አይደለም ላይክ አህዛብ ለማግባት የሚከለክል ባይብል ነው ያለው። እኔ አሁን ጥያቄ ከትዳር በፊት እንደማይቻል የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ እስኪ። ካልተጻፈ በቂ ነው እያልከኝ ነበር አይደል? በልስ ያወጣ እናሳየኝ። ምኑ ጋር ነው እንደዛ የሚል ያለ? አንደኛ የህሊና ህግ አለን እኮ አይደል ፍለግ። እኔ አሁን ያልኩት መጽሐፍ ቅዱስ ጥቅስ ነው ካልተጻፈ በቂ ነው ብለኛል። ስለዚህ እያንዳንዱ ፕሮቴስታንት ትውልድ መጽሐፍ ቅዱስ ላይ ከትዳር በፊት እንደዚህ የሚል ሀሳብ አልከለከለኝም እና እንደፈለኩ ልጋደም ማለት ይችላል ማለት ነው። ጋብቻ ብሎ ነው የሚያስቀምጠው አይደለ? ስለ አሁን አውጣ እናሳየኝ። ከትዳር በፊት ጋብቻ ክቡር ነው መኝታውም ንጹህ ነው ይላል አይደል? አዎ መኝታው እርኩስ ነው አላልኩም። እኔ ያልኩት ጥያቄ ከጋብቻ በፊት ነገር ታነሳለህ። ወርዱን ስታነሳው ኔጌቲቭን ሀሳብ አታንሳ። ቅድም አሁን ስጠይቅ ላይ ስጠኝ አልከኝ።
ብዙ አትልፋ ፕሊስ፣ ብዙ አትልፋ ባለልፋ። መጽሐፍ ቅዱስ ላይ ስላልተጻፈ ሀሳቡ ቃል በቃል ስላልተጻፈ በሀሳብ ደረጃ መጽሐፍ ቅዱስ አይናገርም ማለት አይደለም። አሁን እኔ ቃል በቃል የተጻፈ አምጣልኝ አላልኩም። ከቅድም ጀምሮ ደጋግሜ የምነግርህ ያንን ነው። ስትገባ ኦርቶዶክስ ቤተክርስቲያን በቅዱሳን ምልጃ ዙሪያ ያላት ትምህርት ስህተት ነው ያልከን አንተ ነህ። ይሄ ትምህርታችሁ ደግሞ አልከን ከመጽሐፍ ቅዱስ ውጪ ነው። ከመጽሐፍ ቅዱስ ውጪ ነው ለማለት በሀሳብ ደረጃ እንኳን አንተን የሚያግዝ አንድ የመጽሐፍ ቅዱስ ጥቅስ አላወጣህም። ስለዚህ ምንም አይነት ሞራሉ የለህም ነው። እኔም አሁን እያረኩ ያለሁት በነገራችን ላይ ላይቭ የከፈትኩት ምንድን ነው መሰለ ኪሩቤል፣ ብዙ ፕሮቴስታንት መምህራን መጽሐፍ ቅዱሳዊ መሰረት ሳይኖራቸውን ኦርቶዶክስ ቤተክርስቲያንን የሚተቹትና የሚከሱት። ስለዚህ እኔ ማሳየት የምፈልገው ኢን ሚሊየንስ የሚቆጠር ፕሮቴስታንት ኦርቶዶክስ ቤተክርስቲያን ይሄ ትምህርቱ ስህተት ነው፣ ይሄ ትምህርቱ ስህተት ነው ምናምን የሚሉት ኢቭን መጽሐፍ ቅዱሳዊ መሰረት ሳይኖራቸው አለዱ። አሁንም እድል ሰጥሃለሁ፣ ደቂቃም ከፈለግ ደቂቃ ሰጥሃለሁ። ቅዱሳን ምልጃን ማቅረብ እንደማይችሉ ወይም ደግሞ እንደማያቀርቡ በሀሳብ ደረጃ የሚናገር አንድ የመጽሐፍ ቅዱስ ሀሳብ አውጣለን። ሀሳብ ቅድም ጀምሮ ስለ ሀሳብ ነግሬሃለሁ። ለምሳሌ ስላሴ የሚል ቃል መጽሐፍ ቅዱሳችን ላይ የለም። ስላሴ የሚል ቃል መጽሐፍ ቅዱስ ላይ የለም ማለት ግን ትሪኒቲ የሚባል አስተምሮ የለንም ማለት ግን አይደለም። አየህ፣ ትምህርተ ስላሴ የሚባል ትምህርት የለንም ማለት አለን። ሀሳቡን መጽሐፍ ቅዱስ ያብራራል። በቀዳሚ ገብረ እግዚአብሔር ሰማይ ወምድር ይለን። ምን ማለት ነው ይሄ? አየህ፣ ሀሳቡ ሲብራራ ሲፈታ በራሱ ትሪኒቲን የሚገልጽ። አሁን እኔ በሀሳብ ደረጃ ካለ አውጣ እናሳየኝ። ለመጨረሻ ጊዜ ነው ድል የምሰጠው። እኔ ጥያቄ መስጠት እችላለሁ፣ መጠየቅ እችላለሁ። አንተ ያማልዳሉ የሚል መልስ ማሳየህ እኮ ነው። ሌቪ ከፍተኛ ወንድም ያማልዳሉ የሚል ጥቅስ ኪሩቤል ስንት ዓመት ነው ወንድሜ? ብዙ ፈለግ እኩያህ ነኝ። ኦኬ ሰው የኔን ያክል እኩያማ ከሆንክ ቁም ነገረኛውን እንጂ አሁን እንደ ልጅ እሴት አለ አሳየኝ ምናምን ብራዘር፣ እኔማ ላሳየት ቅዱሳን ምልጃን እንደሚያቀርቡማ ለማሳየት እኮ ነው ላይ የከፈትኩት። ጥቅስ አውጥቼ ተዘጋጅቼ ሬዲ ሆኜ የከፈትኩት ለዛ ነው። በመጀመሪያ ግን ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ስላልከን ከመጽሐፍ ቅዱስ ውጭ እንደሆነ ፕሩፍ አድርግልን። ጥቅስ የለንም እያልኩ አይደለም እኮ ጥቅስም አለን፣ እሱን አሳይሃለሁ። እማሳይ ግን አሳየኝ ብለህ ግን ስለ እንትን ስላልክ ያለለ ስለተጋባ ስለተያዝክ አይደለም። ቅደም ተከተላለሁ አካሄዳችን። ስለዚህ ወንድሜ ኪሩቤል ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው ብለህናል። ከመጽሐፍ ቅዱስ ውጭ እንደሆነ ፕሩፍ አድርግልኝ። ቅዱሳን ምልጃን ማቅረብ እንደማይችሉ የሚናገር የመጽሐፍ ቅዱስ ማስረጃ ስጠን። በሀሳብ ደረጃ ነው ያልኩ፣ ቃል በቃል በሀሳብ ደረጃ። እሺ ቀድም አሁን ቶታሊ ብራይንን እንድትቀበልኝ አልፈለግም። አንድ ሁለተኛ፣ አሁን ያሉ ቅዱሳና ካህኖች አሉ አይደል? ፈልግ ይህ ጥቅስ ለአሁን ላሉ ካህንና እንትኖች ጥቅስ ብቻ ስጠኝ አንድ ጊዜ። ጥቅስ የለኝም፣ እንደዚህ ጥቅስ የለኝም። አያማልዱም። ጥቅስ ኖሮ እርግጠኛ ስለሆንክበት ሀሳብ ብቻ ነው ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው የምትለው። ስለዚህ አንተ ምንም አይነት ሞራል የለህም። ባጭሩ ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ለማለት ምንም አይነት ሞራል የለህም። ሞራል ያላቸውን ሰዎች ግን እንቀበላለን። ኦኬ። ስለዚህ ሌላ የምታነሱ ሀሳብ አለ? ሞራል ያለህ በመጽሐፍ ቅዱስ የማስረጃነት ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው የምትለው? ገድሎች ምንድን ነው? ገድል ምን ሆነ? ከክርስቶስ ጋር ኮምፔር የሚደረጉ ጻድቃኖች አሉ። ከክርስቶስ ስራ ጋር ኮምፔር የምታደርጓቸው። የተክለ ሃይማኖትን ማንሳት እንችላለን። ገድል ተክለ ሃይማኖት ገድል። እሺ ይኸው ገድለ ተክለ ሃይማኖት አለኝ። እሺ ምን ሌላ አውጣ እስቲ? ከክርስቶስ ጋር ኮምፔር የተደረጉበት የገላቸው ክፍል ምኑ ጋር ነው? ምን ሌላ አውጣ? ታውቀዋለህ? ቤዚክሊ ምን ልልህ ፈለኩኝ፣ ቃሉን ለእኔ መጠቀም አላውቀውም። ማስረጃ ሳይኖር የምንነገር የተክለ ሃይማኖት ተቅማጥ ከክርስቶስ ደም እኩል ኃጢአት ያስተሰርያል ይላል። እሺ ምኑ ጋር ማንም ሰው ምንም ነገር እንዳይል ከክርስቶስ የሚል ማስረጃ ቶሎ በል። ምን ሌላ አውጣ? ይኸው ገድላቸው ጥቅሱን አላውቀውም። ኤግዛክትሊ ጥቅሱን አላውቀውም። አንድ ላይ ቁጥር ይኸውልህ፣ አሁን ባይብል ላይ የምትቀድም ጥቅሶች ማውጣት ያልቻልኩት ይኸውልህ ወንድሜ፣ ቆይ ምንም ነገር ስለመለመቻል አትንገረኝ። ሌላ ጊዜ ምን አለ መሰለህ፣ እንኳን መሰረታዊ የሆነ የመጽሐፍ ቅዱስ ትምህርት ላይ ይቀርና ፍርድ ቤት እንኳን ሲካሄድ ያየኸውን
የተመለከትከውን ካልሆነ በስተቀር መናገር አችልም። ምድራዊ የሆነ ፍርድ ቤት እንኳን ማለት ነው። ካልሆነ ግን በጣም ከባድ የሆነ እስር ፍርድ እንዲፈረድብን ምክንያት ይሆናል። ስለዚህ ገድለ ተክለ ሃይማኖት ላይ ከክርስቶስ ኢየሱስ እኩል ኦኬ የቅዱስ አባታችን የአቡነ ተክለ ሃይማኖት ተቅማጥ ከክርስቶስ ኢየሱስ እኩል ደም የኃጢአት ስርየት ያሰጣል የሚል ትምህርት አላችሁ ብለናል። ገድለ ተክለ ሃይማኖትን አወጣን። ምን ላይ ስንል የለም። ምን ላይ ብለን የጠየቅን እንደዛ የሚል ትምህርት ስለሌለን እንደዛ የሚል ትምህርት የለንም። ካለ ግን አሁንም ጊዜ እሰጥሃለሁ፣ ምንም እንዳታስብ፣ ታይም እሰጥሃለሁ። ከፈለክ ደውለህም ሊሆን ይችላል፣ ሌሎች ሰዎችንም ብለህ ጠይቀህ ሊሆን ይችላል። ምዕራፉን፣ ቁጥሩን፣ ቀኑን ታመጣና እዚህ ገድላቸው ላይ አውጥተን እናነባለን። ልክ እንደዛ የሚል ሀሳብ እንዳለ እንደሌለ ፕሩፍ እናደርጋለን ማለት ነው። ካልሆነ ግን ባየ በሰማ ዝም ተብሎ አይወራም። ለምሳሌ እኔን ሌባ የሚሉ ሰዎች አሉ፣ ስሰርቅ ግን አላዩኝም። ለምሳሌ እኔን እንትን ዱርዬ ነው ሰው ይደበድባል የሚሉ ሰዎች አሉ። ሰው ስመታ ግን አይቶኝ አያውቁም። ስለዚህ ሰው ስመታ ማስረጃ ሳይሰጡ ፈለገ አትናቴዎስ ሰው ደብዳቢ ነው የሚሉ ከሆነ በአጭሩ ወረኞች ናቸው። ጀስምን እያደረጉ ነው። እነዛ ሰዎች ወረኞች ናቸው በሚገባ። ግን እኔ የሰራሁትን ወንጀል ግን በፎቶ ማስረጃነት በቪዲዮ ማስረጃነት ይዘው ፍርድ ቤት ይኸው ፈለገ አትናቴዎስ የሰው ጥርስ አውልቋል ብለው የሚከሱ ከሆነ ግን ተበዳዮች ናቸው። እነዚህ ስማቸው ራሱ ይለያያል። አየህ፣ ተበዳይና ወረኛ ይባላል። ስለዚህ ኪሩቤል አንተም ምክንያታዊ የሆነ ብትናገር መልካም ነው። እንደ ወረኛ ሰዎች አክታ እናደርግ ነው ባጭሩ። ሀሳቤ ገባሃል መቼም። ስለዚህ አሁን እርግጠኛ የሆንክበት ሌላ በመጽሐፍ ቅዱስ የማስረጃነት ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው ማለት የምትችለው ትምህርት አለ ኪሩቤል? የመጨረሻ ዕድል ስጥ። የክርስቶስ ምልጃ። እሺ፣ የክርስቶስ ምልጃ ምን ብለን የምናምነው ትምህርት ነው? ስለ ክርስቶስ ያማልዳል። እኛ ምን ብለን የምናምነው ትምህርት ነው? ስህተት ነው ያልኩት። ክርስቶስ አያማልድም ብላችሁ ተብሎ አይደለም የሚወራው። እንዲህ ብላችሁ የምታምነው ትምህርት ስህተት ነው። ክርስቶስ አሁን ድረስ ይማልዳል ብላችሁ አታምኑ። በጣም ጥሩ። እሺ፣ ክርስቶስ ኢየሱስ አሁን ድረስ እንደሚማልድ የሚናገር የመጽሐፍ ቅዱስ ማስረጃ ይሰጠናል። ቅድም ሮሜ አሁንም ድረስ አማላጅ ነው ማለት ነው እያልከን ያለው። ኦኬ፣ በጣም እሺ። ሮሜ 8:34 ምን ይለናል? የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው? ከእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። እሺ፣ እሱ አለ ለዘላለም ዕብራውያን ላይ ቅድም ያነሳሁት ክፍል ላይ ለዘላለም እየማለደ ይኖራል ይላል። አሁን 8:34 ላይ ስለኛ ይማልዳል ይላል ሀሳቡ እንጂ አሁን የሆነ አለረል አሁንም ድረስ አማላጅ ነው ምናምን የሚል ሀሳብን አልተናገረም። ሰው ይማልዳል የሚል ሀሳብ ስላገኘ ይመስለኛል ኪሩቤል ይማልዳል የሚል ሀሳብን ስላገኘ ይመስለኛል አማላጅ ነው እያልከ ነው አይደል? እና ሌላ ምን ሊኖር ይችላል? በጣም ጥሩ። ኢየሱስ ማልዳል ካለ ምንድን ልንል እንችላለን? ሊስ አዳምጠኛ። እኔ ደግሞ ቀርታ የምለው ኢየሱስ ክርስቶስ አማላጅ ነው ብለው ወደ ማን ነው የሚያማልደው? ወደ አብ። ወደ አብ። እሺ፣ በጣም ጥሩ። አብ ተመላጅ ነው፣ ወልድ አማላጅ ነው። መንፈስ ቅዱስስ? መንፈስ ቅዱስ ሰራጺ ነው። ግብር እንደ እንትን ክርስቶስ ግብራቸው አለ አይደል? አረ ኪሩቤል ተው ፕሊስ። አይ ኖ ይሄ አሁን ፈጽሞ ማይገናኝ ነገር ነው እየተናገርክ ያለው ወንድማችን። ወልድ አማላጅ ነው፣ ኢየሱስ ክርስቶስ አማላጅ ነው። አብ ደግሞ ተመላጅ ነው። እሺ፣ ልመናን ይቀበላል። አሁን እኛ ስለዚህ ስለ ምልጃ አገልግሎቱ እያወራን ያለ ነው። በምልጃ አገልግሎቱ ላይ የሥላሴ ድርሻ ነው እየነገርከን ያለው። የሥላሴ ድርሻ በጣም ጥሩ። ኢየሱስ ክርስቶስ አማላጅ ነው ማለት ነው። አብ ደግሞ ተመላጅ ነው። መንፈስ ቅዱስስ በምልጃው አገልግሎት ያለው ድርሻ ምንድን ነው? ባይብል ሁሌ ላይክ አሁን ይህንን ስላመጣልኝ መልስ ልሰጥ አልችልም። ቀጥታ መንፈስ ቅዱስ ከዚህ ጋር የተጻፈ ምንም ሀሳብ የለውም። አንደኛ ቅድም ካነሳናቸው መጀመሪያ ትዝ ካለ እግዚአብሔር አብ ከራሱ ጋር አስታረቀን የሚል ቃል አለ። ወንድሜ መንፈስ ቅዱስ ስለ መንፈስ ቅዱስ ነገር ኢየሱስ ክርስቶስ አማላጅ ነው፣ አብ ተመላጅ ነው። መንፈስ ቅዱስ ምንድን ነው? መንፈስ ቅዱስ አማላጅም ሲሆን እናየዋለን፣ አስተማሪም ሲሆን እናየዋለን ባይብል ላይ። ስለዚህ ፓርት ግን ያየነው ነገር የለም። በጣም ጥሩ። እሺ፣ መንፈስ ቅዱስ ከማን ጋር ነው የሚያማልደው? ከአብ ጋር።
ከአብ ጋር። ስለዚህ ሁለት አማላጅ አለ እያልከን ነው። እሺ ላይክ ሳይሆን አንድ እያልከን ማለት ይኸውልህ ላይክ እኔ አሁን ሶስቱንም አማላጅ ነው ልላቸው እችላለሁ። ለእኔ ነፍስ ከይቅርታ ጋር ለእኔ ከዚህ የበለጠ ለአንተ እድል ሰጥቶ እንድትወይ ማድረግ ጥፋት ነው። በአጭሩ ምን ልል ፈልጌ ነው፣ ፕሊስ በደንብ አዳምጠኝ። ስለሆነት በጣም ፖዘቲቭ ሆኜ ነው የምናገረው። አንድ ኦርቶዶክሳዊ ኦርቶዶክስ ስለሆነ ብቻ ፕሮቴስታንት የሆኑ ሰዎች ኑ በመጽሐፍ ቅዱስ የማስረጃ እንወያይ ስላሉ ኦርቶዶክስ ስለሆነ ብቻ ብቁ ነው ማለት አይደለም መልስ ለመስጠት። በተመሳሳይ አንድን ፕሮቴስታንት ኦርቶዶክሳውያን ኑ እስኪ እንወያይ ስላሉ ብቻ ብቁ ነው ማለት አይደለም። በአጭሩ ምን ልል ፈልጌ ነው ኪሩቤል፣ በጣም ብዙ ይቀርሃል። ስለ ኦርቶዶክስ ቤተክርስቲያን አሰብሮት የራስህን የሙሉ ወንጌልን የሙሉ ወንጌልን ቤተክርስቲያን ትምህርት በራሱ እኔ የምታውቀው አልመሰለኝም። ስለዚህ የሙሉ ወንጌልን ቤተክርስቲያን ትምህርት ሳታውቅ ኦርቶዶክሳውያንን ለመቃወም ብቻ እዚህ ጋር መጮህ እና መናገር አይጠበቅብህም። ፕላስ ደግሞ ታች ያሉ ፕሮቴስታንቶችን ማሳዘን የለብህም። እኔ በግሌ አሁን ሌላ ቦታ ቢሆን ሌሎች ፕሮቴስታንቶች ልክ የማያውቅ ለምሳሌ ማርያም አምላክ ናች የምትል አንዲት ኦርቶዶክስ ሴት ገብታ አንድ ሰሞን ላይ ሲያስወሯት ተመልክቻለሁ። በአጭሩ የቤተክርስቲያን ትምህርት እንዳልሆነ ያውቃሉ፣ ሊናቸው ያውቀዋል። ነገር ግን በድራማ ስለሆነ ብዙ ሰዎችን መያዝ የሚፈልጉት ተመልከቱ፣ ይሄ ኦርቶዶክሲያን የሚያምኑትን እዩ፣ እግዚኦ 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 ሲባል ድራማ ሲሰራ ቆየ። ኪሩቤል በአጭሩ መሰረታዊ የሆነ ትምህርቱ ላይ እውቀት የለህም። ስለዚህ ምን እናርግ? ከአንተ የተሻለ መረዳት እና እውቀቱ ላላቸው እድል እንስጥ። ይሄ መቼም ጥፋት አይደለም። ከአንተ የበለጠ ፕሮቴስታንቲዝምን አላደለ አውቀውት ያንን ትምህርታቸውን ዲፌንድ እያደረጉ የኦርቶዶክስ ቤተክርስቲያንን ትምህርት ደግሞ ለሚቃወሙ ከአንተ ለተሻለ እውቀት ላላቸው እድል እንስጥ። እታች ያሉትን ፕሮቴስታንቶች አንተም ጭምር ከአንተ የተሻሉት ፕሮቴስታንት ወንድሞቻችሁ ገብተው መልስ ሲሰጡና ሲወያዩ ብታደምጥ መልካም ነው ባይ ነኝ። ከዚህ የበለጠ አንተ መጠየቅ በራሱ ጥፋት ነው። ምክንያቱም አሁን ምን አልከን? መንፈስ ቅዱስም አማላጅ ነው፣ ኢየሱስ ክርስቶስም አማላጅ ነው። የሙሉ ወንጌል ቤተክርስቲያን እንደዚህ ብላ አስተምር አታውቅም። ባጭሩ የሙሉ ወንጌል ቤተክርስቲያን እንደዚህ የሚል ትምህርት የላትም። ሀሳቡን ማብራራት ስላልቻልክ ብቻ ግን ወንድሜ ኪሩቤል የላትም። አንዴ ላውራል የማለደበት በማይቀር ኪሩቤል መንፈስ ቅዱስ በማይናናንተ ቀጥሷል ይላል አይደል? ኪሩቤል ሀሳቡንም አታብራራው። አሁን ይኸውልህ ምን አለ መሰለህ፣ መጽሐፍ ቅዱስን እንደሚያክሱ አይደለም አክት ማድረግ ያለብን። አሁን እኔ አላዋቂ ነብዬም እየዘለፍኩ አይደለም፣ እየዘለፍኩ ሳይሆን እየነገርኩ ያለሁት ነገር አንተ ቀለል ያስከው ለማንኛውም ስለመጣ ላይክ እኔ አሁን ኤግዛክትሊ ትክክለኛ ማለት ከዚህ በላይ እኔ ምን ማለት እንዳለብኝ እኔ ስለ እውነት እሱን ሞራል የሚነካ ንግግር ለመናገር አይደለም። በቃ ሀሳቡን ማብራራት ስላልቻለ ብቻ ኢቭን የእሱ ቤተክርስቲያን ራሱ ማታስበው ትምህርት ነው። አሁ እንዲየው አሁ ትክክል ነው እያለን ያለው ሰው ከዚህ የበለጠ እንዲህ አይነት ሰውን ማውራት ጥፋት ነው። የዛሬው ርዕሳችን ምንድን ነው? ለመጣችሁ ወንድሞች ልናገር፣ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ወይ ነው። ብዙ ጊዜ እንደምታውቁት በተለያየ የፕሮቴስታንት አዳራሽ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለው ይናገራሉ። እና ያንን እስቲ በደንብ አድርገን መጽሐፍ ቅዱስ የመሰረት እንደሌላቸው ለማሳየት ነው። ስለዚህ እኛ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ለሚሉ ፕሮቴስታንቶች በአጠቃላይ እድል እንሰጣለን፣ እናስገባቸዋለን። ካስገባናቸው በኋላ ትምህርቱን ያነሱልናል። ትምህርቱን ሲያነሱ በመጀመሪያ የምናደርገው ነገር ምንድን ነው? እስቲ ያላችሁትን ሀሳብ የሚደግም የመጽሐፍ ቅዱስ ጥቅስ አምጡልን። ለምሳሌ ስለ ስዕላት ብላችሁን የምትሉት ነገር በአጠቃላይ ስህተት ነው የሚለን ሰው ሲመጣ ኦኬ ስዕላት መጽሐፍ ቅዱስ እንዳልሆኑ የሚናገር የመጽሐፍ ቅዱስ ጥቅስ አምጣ ነው ምንለው። ስለ ስግደት ይሄ ስግደት ምናምን የምትሉት ጉዳይ በአጠቃላይ ስህተት ነው ኦርቶዶክስ የምታደርጉት ነገር ሲለን ኦኬ ስግደት ሁሉ አምልኮ ነው የሚል ጥቅስ እስኪ አምጣ ነው ምንለው። በመጀመሪያ ለምንድን ተቃውሟቸው በመሰረቱ መጽሐፍ ቅዱሳዊ መሰረት እንደሌለው ማሳየት ስለምንፈልግ እንደዛ እያደረግን ነው የምንቀጥለው። ለወንድሞች ደግሞ እድል ልስጥ። ኤርሚ ቀጥሉ እስቲ። ዴቫ ምናምን የሚል አካውንት አለ መሰለኝ። ዴቫር ነው አለ ኤርሚ። ሰላም አሎ ፈለገ ቀጥሉ እስቲ ከወንድማችን ጋር። እሺ ጤና ይስጥልኝ ወንድማችን። ሰላም እንዴት? እግዚአብሔር ይመስገን ሰላም ነው አለ። እሺ ከየትኛው ቤተ እምነት ነው? ከሙሉ ቃለ ሕይወት ነው።
ቃሪዮት ጎበዞች ምንድን ነው ቤተክርስቲያን ከመጽሐፍ ቅዱስ ውጭ ዲስ ሚንስ አሁንም ሀሳቡ እንዲገባችሁ ከመጽሐፍ ቅዱስ ውጭ ሚንስ መጽሐፍ ቅዱስ እንደዚህ ይላል፣ ቤተክርስቲያን ደግሞ እንደዚህ ታስተምራለች። ስለዚህ ከዚህ አንጻር የቤተክርስቲያን ትምህርት ከመጽሐፍ ቅዱስ ጋር ይጋጫል ወይም ደግሞ መጽሐፍ ቅዱሳዊ አይደለም ብለን ነው የምትነግረኝ እንጂ አሁን የሆነ ሰፈር ያለ ዶክትሪን ይህን እንዴት ነው የምታስተምሩት? ለትንተና አይደለም። ኦልሬዲ እንደዚህ አይነት አይደለም ሀሳባችን። እንደው ሀሳቡ መጽሐፍ ቅዱስ እንደዚህ ይላል፣ ቤተክርስቲያን ደግሞ እንደዚህ ትላለች። ስለዚህ ከዚህ የመጽሐፍ ቅዱስ ጥቅስ አንጻር ቤተክርስቲያን ከመጽሐፍ ቅዱስ ጋር የሚጋጭ ከመጽሐፍ ቅዱስ ጋር አብሮ ማሄድ ከመጽሐፍ ቅዱስ ውጭ አስተምሮ አላት። እሺ እንደዛ ብለህ ሀሳብን ገለጽ። እሺ ስዕል አድኖ ላይ ስዕል አድኖ ላይ ምን ጥያቄ አለኝ እሱ ላይ። እሺ ስዕል አድኖ ምን ልክ አይደለም ብዬ ነው የማስበው። ማለት አምልኮ የሚመስሉ ነገሮች አሉ። ኦኬ ስዕል አድኖ ላይ ጥያቄ አለ። ኦልራይት ጥቅስ ንገረኝ። ስዕል አድኖ አይቻልም የሚባልበት ጥቅስ ንገረኝ እና ከዚህ አንጻር ስዕል አድኖ ይቻላል። 20 ከ4 እስከ 5 ዘጸአት 20 ከ4 እስከ 5 ኦልራይት ዘጸአት 20 ከ4 እስከ 5 ምን ይላል ነው የሚለው ወንድማችን። ስዕል አድኖ ይሄ የቤተክርስቲያን የምንጠቀምበት አለ አይደለ? የመላእክት ምስል ምናምን ነው አይደለም? እሺ አውጭልን ኢንኬፌሽን። እሺ ከ3 ጀምሮ አንብበው አንተ ራስህ። እሺ ከእኔ በቀር ሌሎች አማልክት አይሆኑልህ። በላይ በሰማይ ካለው በታችን በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውን ምስል ለአንተ አታደርግ፣ አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ 3ኛ እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ይላል። ቴንኪ። ስለዚህ ምን እያለ ነው? ስዕል አትቅረጽ እያለ ነው። ፈርስት ኦፍ ኦል ግን ስዕል አትቅረጽ ያለው ለማን ነው? ያ ከእኔ በቀር ሌላ አማልክትን አይሆኑልህ ነው የሚለው። ዊች ሚንስ ከእግዚአብሔር ውጭ ይሄ ነው አምላኬ ብለህ ምን አታርግ? ስዕል አትቅረጽለት፣ አታምልክ። ምክንያቱም ከግብፅ ምድር ያወጣው ማን ነው? ማን እያለ ነው? እኔ አምላክ እግዚአብሔር ነኝ እያለ ነው ወንድማችን። ይህ የሚያወራው ምን ስለሚያደርግ ነው? ስለ ጣዖት አምልኮ ነው የሚያወራው። አንተ ግን እንደው በቤተ ክርስቲያን ውስጥ ያለው የመላእክት የቅዱሳን ስዕል ጣዖት አምልኮ ነው ብለህ ነው የምታምነው? እሺ። ስለዚህ መላእክትን መቅረጽ ወይም መሳል ወይም ደግሞ ሌሎችን መቅረጽ ወይም መሳል ወይም ደግሞ ሳል የሚል መንፈስም ካለ ከአጋንንት ነው ማለት ነው። ስግደት ማቅረብ ለስዕሉ ስግደት ከማቅረብ በፊት እኮ መቅረጽ አለ አይደል እንዴ? መቅረጽ ውስጥ ይቻላል? ስግደቱ ብቻ ነው? እንደዛ ከሆነ መስገዱ ላይ ብቻ ነው። አይ መቅረጹ ላይ ችግር የለም፣ መስገድ ላይ ነው። መቅረጹ ላይ ችግር የለም። ችግር ጣዖት ቅረጹና ግን አትስገዱለት ነው። ምስል አይደለም። ምስል እኮ ከሆነ ስለ ቀርጾ ሰው ሲሰግድለት ነው እንጂ አሁን ለምሳሌ ክርስቶስ እንትን አለ አይደለም ምስል ብለህ አትስገድለትም። ግን በቃ እሷን ብቻ ነው ያደርግልኛል ብለህ ሪፕሬዘንት ያደርግልኛል ብለህ ምንድን ነው ሪፕሬዘንት የሚያደርግለት? በቃ አሁን የጠቀስከው ጥቅስ ላይ አትቅረጽ የሚል አለ። ስለዚህ ቀድሞውኑ አትቅረጽ ተብሏል። ቢቀርጽ ልክ ነው ወይ ስለ ችግር የለውም ትለኛለህ። አሁን አምላኬ ብለህ የጠቀስከው ጥቅስ አምላክ አትቅረጽ ይልሃል። አንተ ደግሞ አይ ቢቀርጽ ችግር የለውም፣ እኔ እንደው ችግር ያለብኝ ይሄ እንትኑ ላይ ነው፣ መስገዱ ላይ ነው። ይሄ ፌር ነው እንዴ ብራዘር? አምላክ አትቅረጽ ይላል። እንደው አንተ መጠየቅ ካለብህ ጠቅለል አድርገህ ሙሉ ሀሳቡን ነው የምጠይቀው እንጂ ስፔሲፊክ አድርገህ አንዱን ካወጣህማ አውዱን ያጣል። ሲጀመር ሀሳብ ለሚቀርጸው ነው የሚሰግደው። ስለዚህ አትቅረጽ ለተባለ ነው አትስገድ የተባለው እንጂ ቅረጽ ቅረጽ ለተባለው አትስገድ የተባለበትን ታሳየኛለህ። ይሄኛው አትስገድ የተባለው አትቅረጽ ለተባለው ነው። ኦብቪየስሊ ጣዖት ቀርጸህ መስገድ አትችልም፣ መቅረጽም አትችልም። ጣዖት መስገድ ብቻ አይደለም። ስለዚህ መቅረጽ ትችላለህ ወይ? ይሄ የተባለበት ወይም ደግሞ ከእግዚአብሔር ውጭ ያ ከግብፅ ያወጣኝ ይሄ ነው ብለህ ከእግዚአብሔር ውጭ አንድን አካል መቅረጽ ትችላለህ ወይ? ጥያቄ አትችልም። ስለዚህ የሆነ ወይ የመልአክ ወይ የቅዱሳን ወይ ሳሙቲንግ ወይ የሆነን ቅዱስ ፎቶ መቅረጽ ምን ማለት ነው? እንደዛ የሚያዘ መንፈስ ከአጋንንት ነው ብለህ ታምናለህ ወይ አልኩ።
ታምናለህ እንደዛ? ምን የሚያደርግ ለምሳሌ አንድ ሰው የቅዱሳንን ወይም የመላእክትን ልክ በቤተ ክርስቲያን ውስጥ እንደምናየው ማለት ነው እነዛን ስዕል አድኖች መቅረጽ ከጣዖት ነው ወይም ደግሞ ከአጋንንት ነው ብለህ ታምናለህ ወይ አልኩ። የቀረጽክበት ስለ የቀረጽክበት አላማ የምትሰግድበት ከሆነ ነው የምትሰግድለት። እሺ እንደዛ የሚል አሳየኝ። እሺ ቀረጹ ግን አትስገዱ የሚል አሳየኝ። እሺ ስለዚህ ጣዖት መቅረጽ ይቻላል፣ መስገድ አይቻልም ነው የሚለው ወንድማችን። ተመልከቱ። በጣም እኮ ግሩም ነው በእውነቱ ከሆነ ተፈቀደ እንዲህ እንደዛ የሚል ቴክስት ሊያመጣ ነው እንትን የወጣው። ጣዖት ቅረጹ ግን አትስገድ አይደለም። እንደሱ አይደለም። እንደሱ አላሉ። መቅረጽ እኮ ስልህ እኮ አይደለም፣ ስዕሉን አይደለም። እሺ ምኑን ነው? ጣዖት ቅረጹ አላልኩም። እሺ አሁን ለምሳሌ ብለህ የምታስበውን ነገር የሆነ መሳል ነው እንጂ ጣዖት የትኛውን ነገር ጣዖት ቀርጸ እንትን እንገብርለት አይደል? እሺ ስለ አድኖ ብለህ ለምሳሌ ብዙ ይሰገዳል ምናምን፣ አሁን እሱ ልክ አይደለም አለች እማማ ዝናሽ። አሁን ልክ አይደለም፣ ልክ ነው። በአንተ በትንሽ አይምሮ በእኔና በአንተ አይደለም የሚመዝነው። መጽሐፍ ቅዱስ ታመጣና ጣዖት ቅረጹ ግን አትስገድላቸው ያለው ወንድሜ አትስገድላቸው ያለው ጠያቂም ሆነ ፈጠን ምንታ አትስገድላቸው ያለው አትቅረጽ ላለው ነው አይደለም ወይስ? ቅረጽ ግን ጣዖት ቅረጽ ግን እንደው ከሰማይ ባወጣህም ጣዖትን ቅረጽ ግን ስገድላቸው ነው የሚለው። ለእነሱ መስገድ ነው ኃጢአቱ እንጂ መቅረጹ ችግር የለውም ይላል። የተቀረጸውን ምስል ለአንተ አታድርግ ይላል። እሺ ስለዚህ የተቀረጸውን ምስል እንደው ለራሱ ቢያደርግ ሙሴ ከአጋንንት ነው ከእግዚአብሔር ነው? ይሄ ትእዛዝ ለራሱ ቢያደርግ ማለት እንደው አታርግ ይላል። የተቀረጸውን ምስል ለአንተ አታርግ ይላል። ከእግዚአብሔር ነው ከአጋንንት ነው? እንደዛ ቢያደርግ ከአጋንንት ነው። ካረገ ከአጋንንት ነው። ስለዚህ ማንኛውንም ምስል ከላይ በሰማይ ካለው ከታችን በምድር ካለው በውሃ ውስጥም ካለው ማንኛውንም ምሳሌ ለእርሱ ካደረገ አጋንንትን ያዘዘው ማለት ነው እኮ። አሁን እኮ አታድርግ እኮ አታድርግ እኮ ሲል ለምሳሌ አሁን ዝቅ አለና ቆይ አትስገድማ አትቅረጽ ለተባለው ነው ወንድማችን። ቅረጽ ካለው ለቀርጸው ደግሞ አትስገድ ካለው እግዚአብሔር ራሱ ቅረጽ ላለው እና እግዚአብሔር ራሱ አትቅረጽ ላለው ይለያያል። እሺ ብራዘ ለምሳሌ ያ እነ ከሌቤት አትግባ ለምን ይቀርጻል እኮ? እነ ከሌቤት አትግባ ተባለ ከጎረቤት ማለት ነው። ቅድም ሰላም ላይ እየተወራ ነበርና አሁን ደግሞ ወደ እንዲጨርስ ልጅ። ስለዚህ መቅረጽ ይቻላል፣ ጣዖት መስገድ ነው የማይቻለው ወይስ ደግሞ ምንድን ነው የምትለኝ ዴቪ? እሺ ልንገርህ፣ ዋናው ሀሳቡ ምንድን ነው? ቀርጸህ እንዳትሰግድለት ነው። አምልኮ ለእግዚአብሔር ብቻ እንድታቀርብ ዋናው እሱ ነው። እሺ ትንሹ የማያስፈልገው ስፓርታ ቀረጽ አትቅረጽ የሚለው አያስፈልግም። አይ መቅረጽ ምን መሰል መቅረጹ ላይ ምንድን ነው እንዳትሰግድለት ነው እንጂ አሁን ለምሳሌ ብለህ የምታስበውን ነገር ስለዚህ ጣዖት በቀርጽ ችግር የለው ማለት ነው ቤቴ። ጣዖት ችግርማ አለው። ጣዖትማ አትቀርጽም። ለምን ትቀርጻለህ እንዴ? ተው እንጂ አሁን ጣዖት ነው አላልከኝም እንዴ? ታዲያ ስለምን ነው የሚያወራ? እስኪ አንብቢልህ፣ ከአንድ ጀምሮ አንብበው እስኪ ወንድማችን። እሺ አንዴ ቀስጠኝ። እሺ አንዴ ቀስጠኝ። ሌሎቹ ጋር ቀጥል። እርሚ ተምታቶበታል እኮ ራሱ ምን እያወራ እንደሆነ አላወቅም። ስለ ጣዖት አምልኮ ነው የሚያወራው። ስለዚህ ጣዖት መቅረጽ ይቻላል ወይ ነው ጥያቄ። ላሳይህ ነው ስዕል አድኖ እንደሚቻል። እሺ የቤተ ክርስቲያን ቅዱስ ምስል እንደሚቻል ላሳይህ ነው። እዚህ ጋር የተባለው ስለምንድነው? ስለ ጣዖት አምልኮ ነው። ይሄን ደግሞ ቤተ ክርስቲያን በጣም ትጸየፈዋለች ብሎ እግዚአብሔር የከለከለውን ይሄንን
ሌሎችንም እግዚአብሔር እንደዚህ ነው ብለው እግዚአብሔርን ቁጭ የሚያደርጉ ሰዎች ማለት ነው። ልክ እንደዚህ ነው በቃ በሙላት እግዚአብሔርን እንስላለን፣ እግዚአብሔር ከዚያ የለይም ብለው የሚስሉ ካሉ ቤተክርስቲያን ትቃወማለች። እግዚአብሔር በዛ በሙላት በመለኮት ማንም ሰው ሊያውቀውም ሊያየውም አይችልም። ያዩ የለም በቀኙ ያለው ልጁ ክርስቶስ ተረከው ነው የሚለው። እግዚአብሔር መንፈስ ነው፣ ሊሳል አይችልም። ወንድማችን ወይ ያስገባንህ እንድታወራ ነው። ሰው እድል ሲሰጥ ብቻ ነው መናገር ያለብህ። አሁን ስሜታዊ ሆነ በየማሉ ማይክን እየተናገር ከሆነ ሰዎችን ፍሬ ያፈሩበትም እኛም መደማመጥ አንችልም። ስለዚህ ያስገባንህ ገስት ላይ እንድታወራ ነው እና ተራ በተራ እድል ሰጥተን እናወራለን። ዴቭን ለማገዝ ከአንተ አጠገብ ያለው ልጅ የዴቭን ሀሳብን ያግዘዋል ብሎ ስለሆነ የገባው ለእሱ ቅድሚያ እንስጠው እና ከዛ ወደ ጆን ደግሞ እንቀጥላለን። ጆን ወንድማችን ወደ እንሰጣለን። ስለዚህ ፕሊስ በትዕግስት ማይካችሁ የሚጠሩ እሺ፣ ቀጥል ወንድማችን። ወይ ሰላም እኔ ነው ያ ቀጥል። ኦኬ። ኤርፎን ስላደረኩ እንትን ቀለው ኤርፎን ነው አዛጉን እኮ ነቃ በሉ። እሺ አይታችኋል። እሺ ጆን፣ እግዚአብሔርን ያየ አንድስ እንኳን የለም ሲባል ምን ማለት ነው? ጭራሽ አልታየም ማለት ነው እግዚአብሔር? አዎ ታይቶ አያውቅም። ለሙሴ ነበር ለመታየት እኔን አይቶ በህይወት የሚኖር የለም አለው። ግን በአለት ስንጣቅት መሀል ክብሬን ታያለህ ብሎ ለሙሴ ነው ለመጀመሪያ ጊዜም ክብሩ እሱንም ሲያልፍ የታየው። ክብሩ ሙሉ ለሙሉ አይቶታል ማለት ነው ሙሴ? አይ ሙሉ ለሙሉ አላየው፣ ሙሉ ለሙሉ አላየው። እግዚአብሔርን ግን አሁን ባልከው መንገድ እኛ ልክ ለምሳሌ እኛ አሁን በሙሉ ክብሩ ታየ አንልም። ግን አሁን አንተ ያልከው ሙሉ ለሙሉ አልታየም። እኔም ታየ አላ ከእኛ ቤተክርስቲያን አንጻር ከሆነ የምታወራው ስለ እግዚአብሔር ስናወራ ከእግዚአብሔር ቃል አንጻር ነው። ከእግዚአብሔር ቃል አንጻር መጽሐፍ ቅዱስ ላይ ተመስርተን ብናወራ ይሻላል። ኦልራይት። እሺ፣ ከመጽሐፍ ቅዱስ አንጻር እግዚአብሔርን ያየ ትለኝ የለም አልከኝ አይደል? እስኪ ሂጂ ትንቢተ ዳንኤል ላይ ኤፌሶን ትንቢተ ዳንኤል ምዕራፍ 7 አንብበው እስኪ ና ወንድማችን። ዳንኤል ከላይ ዳንኤል ይሆን ቁጥር ስንት? 7 ምዕራፍ 7 ከአንድ ልጅ። እሺ ቀጥል እስኪ አንብበው ብራዘር ጆን። ከ10 ጀምሮ አድርጊለትና ያንብበው ጆን። መጽሐፍ ቅዱስ ለማንበብ ከሆነ ፕሊስ ከቲክቶክ አትውጣ፣ ተመለስ። መጽሐፍ ቅዱስ ስለከፈትንልህ እዚሁ ላይ ማንበብ ትችላለህ። ወንድማችን ጆን በሚል አካውንት ላይ ያለው ወንድማችን እና ፕሊስ ተመለስ፣ አትውጣ። እኛ ስለያዝን እዚሁ ላይ ያነባል። አንተ ከላይ ብስትወጣ ያስወጣሃል። እሺ። የእሳትን ፈሳሽ ከፊቱ ይፈልቅና ይወጣ ነበር። 1000 ጊዜ 1000 ያገለግሉት ነበር። እልፍ አእላፋትም በፊቱ ቆመው ነበር። ፍርድም ሆነ መጽሐፍትም ተገለጡ። ልቀጥል። ስለማን ነው የሚያወራው? ይኸውልህ ይሄማ ስለ ክብር ነው የሚያወራው እኮ።
እንጂ በስዕል ሊቀመጥ አይችልም። እግዚአብሔር እኮ እግዚአብሔር መንፈስ ነው፣ የሚመለከውም በእውነትና በመንፈስ ነው ይላል መጽሐፍ። አሁን የሚመለከው በሌላ ነው አላለም ወንድማችን። ቆይ አሁን ሌላ ታሪክ ውስጥ እግዚአብሔርን ያየ ማንም የለም። እግዚአብሔር እኮ መንፈስ ነው። ስድስት አንድን አውጪልኝ። ኤፌሶን ቃል በቃል ላሳየው። ትንቢተ ኢሳያስ ላይ ዳንኤል ላይ ሳይሆን ኢሳያስ 6:1 እሺ እስኪ ይሄን አንብብልኝ ከአንድ ጀምሮ ቶሎ በል። ንጉሥ ዖዝያን በሞተበት በዛ ዓመት እግዚአብሔርን በረጅም ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ይሄ እኮ ይኸውልህ ምን መሰለህ ለኢሳያስ በሚገባው አይነት ነው፣ ራእይ ነው እንጂ እግዚአብሔር ሰማይ ዙፋኔ ነው ምድርም የእግሬ መረገጫ ናች አለ እንጂ የሆነ ቦታ ሊሚትድ የምታደርገው አይደለም። ታይም ስፔስ እና የሚገድበው አምላክ የራስሽን ዶክትሪን የምትሰሪ ከሆነ እሱ ዶክትሪን ይባላል። አሁን ከሰበሰብካቸው ጥቅሶች ምሳሌ አውጥተህ የአንተ የመጽሐፍ ቅዱስ አረዳድ ከመጽሐፍ ቅዱስ አንጻር እንደዚህ ነው እያልከኝ ነው። እግዚአብሔርን ያየ አለ ወይስ የለም? ኢሳያስ እኮ ራእይ ነው ያየው። ስለ ራእይ ነው የሚያወራው እንጂ በአካል አይቶት አይደለም። እና ለዛ ነው እግዚአብሔር ሰማይ ዙፋኔ ነው ምድርም የእግሬ መረገጫ ለእኔ የምትሰሩልኝ ቤት ምን አይነት ነው ያለው። 24:10 ልድገምለት አንዴ። ከአንድ ጥቅስ የሚሄድ እኮ እግዚአብሔር መንፈስ ከራሴ ከኪሴ ላውጣ አይደለማ የማይሆን ጥቅስ ነው አረዳድ ይሆናል እንጂ 10 ላይ አድርግ 24:10 20 ሳይሆን 24 እሺ ከዛ ከ9 ጀምሮ እሺ ቀጥል አንብበው። ከ9 እስከ 10 አንብበው። ሙሴም አሮምና ናዳብም አብዲዩም ከእስራኤል 70 ሽማግሌዎች ወጡ። የእስራኤልም አምላክ እዩ ከእግሩም በታች እንደ ሰማይ እዩ አይልም። የእስራኤልን አምላክ ምን አደረጉ ነው የሚለው። የእስራኤልንም አምላክ እዩ አይደለም የሚለው አዩ ከእግሩም በታች እንደ ሰማይ መልክ የሚያበራ እንደ ብሩህ ሰምፔር ድንጋይ የሚመስል ወለል ነበረ። እሺ አብራሪ አዩት ነው አካል ለብሶ አዩት ልትለኝ ነው ወይስ ምንድን ነው? መጽሐፍ ቅዱስ የሚለው አሁን እናንተ ዶክትሪን አናወራም። እሺ መጽሐፍ ቅዱስ ምን ይላል? ዶክትሪን እኮ አላወራሁም። አካል ለብሶ አዩ አሁን የቤተ ክርስቲያን መረዳት ዶክትሪን ይባላል። እሺ መጽሐፍ ቅዱስ ላይ ቃል በቃል የተጻፈ ቃል ነው አይደል? እናንተ የሚያነጋግረው ወይስ የቤተ ክርስቲያን ዶክትሪን ትቀበላለህ? አስረዳ ከምን አንጻር እንደሚባል። ቅዱስ ቃል ነው። ይኸውልህ ቃል ደግሞ ኮንሴፕቱን የምትረዳው ኢንተርፕሬቴሽን ላይ ሲብራራ ሙሉ ከአውዱ ማየት አለብህ። አውዱ እስኪ ምንድን ነው አላየሁም። አሁን እግዚአብሔር ሲገለጥ ለሰው ልጅ በሚገባው አይነት ራእይ ይገለጣል እንጂ እግዚአብሔር ምድርን ሰማይን ሲመሰርት እኮ የሆነ አካል ቆሞ አይደለም የመሰረተው። እግዚአብሔር አሁንም መንፈስ ስለሆነ በሁሉም ቦታ ተመሳሳይ ከኪሳ አይደለም አብረው ዶክትሪን አትስራና እንደው የሀሳቤን ደግሞ ልክ እግዚአብሔር በሙላቱ በዛ ኃይሉ ታይቷል። በቃ ተወስኗል አይደለም። ጽሁፍና ምስል እግዚአብሔር ስሙም አይወስነውም። እግዚአብሔር የሚለው ስምም አይወስነውም እግዚአብሔር። እሺ ይሄንን ቤተክርስቲያን ይችላል ነው የምትለኝ? ኤፎር ፔፐር ላይ መሳል ይችላል እግዚአብሔር የተጻፈው መሳል ይችላል የተጻፈው። እሺ ለምሳሌ አሁን እኮ ሰምፔር ይመስላል ድንጋይ ይመስላል ነው እንጂ እግዚአብሔር እንደዚህ ነው እንደዚህ ሁለት እግር አለ። አሁን ለምሳሌ ስለ መላእክት ሲናገር ድንጋይ ይመስላል። ለእኔ ድል ያንዴ። እሺ ወንድማችን እሺ ወንድማችን ጆን ዮሐንስ ነው አይደል ስም? እሺ ሀሳብን የሆነ ግልጽ እንድናደርገው ያክል ስዕላት መጽሐፍ ቅዱሳዊ አይደሉም እያልከን ነው አይደል? በመሰረቱ ኢንጀነራል ስዕላት መጽሐፍ ቅዱሳዊ አይደሉም።
አይደሉም። እሺ መጽሐፍ ቅዱስ እንዳልሆኑ የሚናገር የመጽሐፍ ቅዱስ ክፍል አለ? ይኸውልህ አሁን እኮ ምን መሰለህ ፈለጋት ነቲውስ መጽሐፍ ቅዱስ በሎጂክ ያብራራ። ሎጂክ ንገረኝ አላልኩም። ስዕላት መጽሐፍ ቅዱሳዊ እንዳልሆኑ የሚናገር የመጽሐፍ ቅዱስ አለ ወይስ የለም? ቅድም እኮ ዘዳግምን አትሳል፣ ማንኛውም ምስል አትቅረጽ፣ ከምድር በታች መልአክም ሆን ይላል። አንድ ጊዜ ክፍሉን እንመልከተው። ዘጸአት ምዕራፍ 20 ከቁጥር 4-5 ያለውን አውጪለት። እሺ አሁን ስዕላት መጽሐፍ ቅዱሳዊ አይደሉም ብለህናል። በጣም ጥሩ። እሺ ምን ይላል ክፍሉ? በላይ በሰማይ ካለው በታችን በምድር ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታመልካቸው፣ አትስገድላቸው ይላል። ይህ ክፍል የሚናገረው ስለ ጣዖታት ነው ወይስ አይደለም? ስለ ጣዖትም ነው። ስለ ጣዖት ነው ሳይሆን ጣዖትን ዲፋይን እናድርግ። መጀመሪያ ጣዖት ምንድን ነው? ጣዖት ማለት ከአምላክ ከእግዚአብሔር ውጭ የምታመልከው የምትገዛለት ድንጋይ፣ ተራራም፣ ኮረብታም የምናመልከው መልአክ የለም። የትኛውም በክርስቶስ የሚያምን ክርስቲያን የሚያመልከው መልአክ የለም። እሺ ማምለክ ምንድን ነው? ማምለክ መገዛት አምላክ ስለ አድኖ ተብሎ እየተሰገደ እየተመለከ አንድ ጊዜ መስገድ አምልኮ ነው ወንድማችን ዮሐንስ። በጣም ጥሩ። መጽሐፈ ሩት ምዕራፍ 2 ከቁጥር 10 ላይ ጊዜ ውጭለት መስገድ አምልኮ ነው ብለኛል። በጣም ጥሩ። ልዩነት አለው አምላኬ ብለህ ስትሰግድና ስለዚህ ካለው ወንድማችን ጆን ተረጋጋ ፕሊስ። ልዩነት ካለው ተይው አታውጪው። በቃ ልዩነት ካለው ስግደት አምልኮ ነው እንዳትለን እሺ። ስግደት ሁሉ አምልኮ አይደለም፣ ግን ለእግዚአብሔር የምናቀርበው ስግደት ምን አይነት ስግደት ይባላል? የአምልኮ ስግደት ይባላል። ለሌሎች የምናቀርበው ስግደት ደግሞ የአክብሮት ስግደት ይባላል። መጽሐፍ ቅዱስ ላይ የተለያዩ ቦታዎች ላይ ቅዱሳን የሆኑ ሰዎች ሊያውም በእግዚአብሔር የሚያምኑ ሰዎች ለሚያከብሯቸው ሰዎች ማለት ነው የአክብሮት ስግደት እንደሰገዱ መጽሐፍ ቅዱስ ይናገራል። ይህ ሰው እሱ ርሳችን አይደለም። ስዕላት መጽሐፍ ቅዱሳዊ አይደሉም የሚል ሀሳብ ስጠኝ ነው። ከዚህም የተሻለ ሀሳብ ስለማሰጠኝ ብዙ አላልፍም። ይሄ ክፍል የሚናገረው ዘጸአት ምዕራፍ 20 ከቁጥር 4 እና ሌሎች የመሰል ክፍሎች የሚናገሩት ስዕላት ቅዱሳዊ ልሰጥህ ነው። እኔ ስናገር ታግሰህ ብታደምጠኝ ጥሩ ነው። ስዕላት መጽሐፍ ቅዱሳዊ እንዳልሆኑ አይደለም የሚናገረው። ክፍሉ የሚናገረው ጣዖታትን ማምለክ እንደሌለብን ነው። እኛ ኦርቶዶክሳውያን ጣዖታትን አብዝተን እንጸየፋለን። ምክንያቱም ክፍሉ ላይ እንደሚናገረው ዘጸአት ምዕራፍ 20 ከቁጥር 4-5 በላይ በሰማይ ካለው በታች በምድር ካለው ከምድርም በታች ከውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስግድላቸው ብሎናል። ስለዚህ ጣዖታትን እንጸየፋለን። ስዕላት መጽሐፍ ቅዱሳዊ ናቸው? አዎ መጽሐፍ ቅዱሳዊ ናቸው። መጽሐፍ ቅዱሳዊ ናቸው። ለምሳሌ ኦሪት ዘጸአት ምዕራፍ 25 ከቁጥር 18 ላይ ኦሪት ዘጸአት ምዕራፍ 25 ከቁጥር 18 ላይ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ አምላካችን እግዚአብሔር በቀጥታ እንዳዘዘ እንመለከታለን። እያልኳቸው ያለሁት አምላካችን እግዚአብሔርን አምላካችን እግዚአብሔር በቀጥታ 2 ኪሩቤል ከተቀጠቀጠ ወርቅ ስራ ብሎ እንዳዘዘ እንመለከታለን። በመጽሐፍ ቅዱስ ላይ እግዚአብሔር አምላክ ካዘዘ መጽሐፍ ቅዱስ የማይሆንበት ምንም አይነት ሪዝን የለም። ብዙ ጊዜ ብዙ ሰው የማይረዳው ነገር ያ ነው። ዘጸአት ምዕራፍ 25 ከቁጥር 18 ላይ ምን ይላል? ይኸው ቁጥር 18 ተመልከቱ። 2 ኪሩቤል 18 ይታያችኋል። 2 ኪሩቤል ከተቀጠቀጠ ወርቅ ስራ በስርየት መክደኛው ላይ ታደርጋችኋል ይላል። ወንድማችን ጆን ኪሩቤል ምንድን ነው? ኪሩቤል መልአክ። በጣም መላእክቶች ናቸው። እሺ ስለዚህ የእነሱን ስዕላት የእነሱን ቅርጾችም ኢቭን መቅረጽ እንደሚቻል አምላካችን እግዚአብሔር በቀጥታ ተነግሯል። አድርግ ብሎ ማለት ነው። ሌላም ጥቅስ እናንሳ። ለምሳሌ ገላጭ ደግሞ በሆነ መልኩ እስኪ አንደኛ ነገሥት እናውጣ። አንደኛ ነገሥት ምዕራፍ 6 ናቸው ወይንስ አይደሉም? ስዕላት መጽሐፍ ቅዱስ ናቸው ወይንስ አይደሉም? አሁን የያዝነው ርዕስ መሆናቸውን ነው ፕሩፍ የምናደርገው። ለምሳሌ አትስረቅ፣ አትዋሽ፣ እናት አባትን አክብር፣ ከኔ በቀር ሌላ አምላክ አታምልክ የሚለውን ትእዛዝ የሰጠው ማን ነው? አምላካችን እግዚአብሔር። ለማን የሰጠው? ለሙሴ። ዓለም ላይ ያለ ሕዝብ አጠቃላይ ግን ያከብረዋል። ያንን ሕግ ያንን ትእዛዝ ሙሴ ብቻ አይደለም የሚያከብረው። አምላካችን እግዚአብሔር ያዘዘው ትእዛዝ እስከሆነ ድረስ ሁሉም ያከብረዋል። ኤጀንት ኦፍ ዘወልድ ነበረ ሙሴ። በሲና ተራራ ላይ ግን ያንን ሕግ ተቀብለዋል። አለቅ። በጣም ሲምፕል እና ግልጽ። አንደኛ ነገሥት ምዕራፍ 6 አንደኛ ነገሥት ምዕራፍ 6 ከቁጥር 29 ላይ ያለውን ክፍል እንመልከት። አንደኛ ነገሥት ምዕራፍ 6 ቁጥር 29 ምን ይላል? በደንብ ተመልከቱ። በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤልን የዘንባባ ዛፍ የፈነደበ ምስልንም ቀረጸ ይላል።
ኦኬ ዘንባባውን ተዉት፣ የፈነዳውን አበባ ተዉት። የማን ስዕል ተስሏል ይላል እዚህ ጋር? የኪሩቤል መላእክት። የኪሩቤል መላእክት። እነዚህ ኪሩቤል የምንላቸው መላእክት ለአምልኮተ እግዚአብሔር በተሰራው መቅደስ ውስጥ ኦኬ፣ በቤቱ ግንብ ሁሉ ዙሪያ ሊያውም በውስጥ ብቻ አይደለም፣ በውስጥና በውጭ የኪሩቤል ስዕላት እንደተሳሉ ይናገራል። ቁጥር 27 አንድ ጊዜ ዝቅ አድርጊላቸው። ቁጥር 27 በደንብ ተመልከቱት እስቲ። ኪሩቤልንም ይላል በውስጠኛው ቤት አኖራቸው፣ የኪሩቤልም ክንፎቻቸው ተዘርግተው ነበር ይላል። የአንዱ ኪሩብ ክንፍ አንደኛውን ግንብ ይነካ ነበር፣ የሁለተኛውም ኪሩብ ክንፍ ሁለተኛውን ግንብ ይነካ ነበር ይላል። ይህ በጣም ትልልቅ በጣም ግዙፍ ሆኖ ነው ራሱ የተሳሉት። የአንዱ ኪሩብ ክንፍ የአንደኛውን ግንብ ይነካ ነበር ይላል። የሁለተኛው ምሳሌ እኮ ነው። ይሄ እኮ ስለ ፎቶግራፍ ነው አልኩ ወንድሜ፣ መቼ ፎቶግራፍ ነው አልኩ እኔ። አዎ ስዕላት ገለጽ። አንተ የምትናገረው ለሙሴ ለመጀመሪያ ጊዜ አንድ ታቦት ሲሰጥ ያን ጊዜ መያዝ ያለበት አንደኛ ነገሥት እባክህ ስለ ታቦት አይደለም የሚያወራው ብራዘር። አይደለም አሁን አይደለም አጋይ ይኸውልህ፣ አንተ ብቻ እኮ አይደለም ማውራት ያለብህ ሁሉን ነገር አንዱን ጥቅስ ተማምነንበት እያለፍን ነው አይደለም መሆን ያለበት። አላመንክበትም? ያሁኑን ጥቅስ ወንድማችን የኪሩቤል ስዕላት ተስሏል ወይስ አልተሳለም? የኪሩቤል ስዕላት ተስሏል ወይስ አልተሳሉም? ቦቱ ላይ ነው የታቦቱን ነው ነው ለአምልኮተ እግዚአብሔር በተሰራው ነው። አሁን ከነገሥት በፊት ግድግዳ ላይ ለአምልኮተ እግዚአብሔር በተሰራው መቅደስ ግድግዳ ላይ ግንብ ላይ ድንኳን አይደለም ግንብ ላይ እስቲ በቤቱም ግንብ ሁሉ ዙሪያ በውስጡም ውስጥ የኪሩቤል የዘንባባ ዛፍ የፈነዳም አበባ ምስል ቀረጸ። እሺ የፈነዳም አበባ ምስል ቀረጸ። ምን ላይ ተሳለ? ኪሩቤል ስዕላት ምን ላይ ተሳለ? ኪሩቤልንም ወርቅ ለበጣቸው ይልና በቤቱ ግንብ ሁሉ ዙሪያ በቤቱ ግንብ ዙሪያ ላይ ቤተ መቅደሱ ነው። ስለ ቤተ መቅደሱ የሚያወራው ምዕራፍ ነው። ስለ ቤተ መቅደሱ የሚያወራው ምዕራፍ ነው። እና በዛ ምዕራፍ ላይ በቤቱ ግንብ ሁሉ ዙሪያ በውስጥና በውጭ ይላል። በውጨኛውም ክፍል በውስጠኛውም ክፍል የኪሩቤል ስዕላት ተስለዋል። አበባም እንደተሳለው ማለት ነው። አዎ አበባም የዘንባባ ዛፍም አሁንም ጭምተኛ ቤተክርስቲያን የሚሳለው ማለት ነው። የዘንባባ ዛፍ ይሳላል፣ የአበባ ስዕላት ይሳላሉ፣ የቅዱሳን መላእክት ስዕላት ይሳላል። እነዚህ ስዕላት ተስለዋል። እኛም እያለን ያለ ፎቶግራፍ አላልንም እኮ ፎቶግራፍ መቻለን እኛ አሁን ወደ አዲስ ኪዳን ተሻግሯል ወይ ነው ትልቁ ጥያቄ። አልተሻገረም ካልክ ማስረጃ ስጠን። ስዕላት በአዲስ ኪዳን እንደቀረ የሚናገር በመጽሐፍ ቅዱስ ማስረጃ መስጠት በጣም ሲምፕል ነገር ነው። አሁን እኮ ይኸውልህ መጀመሪያ እግዚአብሔር ትእዛዝ እኮ ነው። አሁን እኛ የምንከራከርበት ነገር ሁሉ ከእግዚአብሔር የመጣ ትእዛዝ ነው። የሰው ልጅ የፈጠረው ነገር አይደለም አይደል? አሁን አዲስ ኪዳን ላይ ነገሮችኛ አይ ኖ አሁን ነገር እኔን እየከለከልከኝ አንተ እያወራህ ልከለክል አይደለም ማዘር ነው። አንተ ልከለክል አይደለም። ይኸውልሽ በቻልነው አቅም ነገሮችን አሳጥረን እንድናወራ ነው። በአዲስ ኪዳን ስዕላት መጽሐፍ ቅዱሴ ናቸው ይሰላሉ ባቸው በአዲስ ኪዳን አይደሉም። በጣም ጥሩ ሀሳብ። አንድ ጊዜ ራሴ ላትልቅና አንድ ነገር ላሳየ። በእጄ ላይ 2 የፕሮቴስታንት 66 መጽሐፍ ቅዱስ አለ። ይኸው ይህ አዲስ መደበኛ ትርጉም ነው። በባይብሊካ ኢንተርናሽናል የታተመ ይሄኛውም አዲስ መደበኛ ትርጉም ነው። በአዲስ ኪዳን ስዕላት መጽሐፍ ቅዱስ አይደሉም ብለህ በጣም ጥሩ። ሁለቱም የምታየው ከሆነ እዚህ ጋር የሚታይ ከሆነ የመስቀል ስዕል ኦኬ። ሁለቱም መጽሐፍ ቅዱስ ላይ ይታያቸው አይደል ተወዳጆች? ሁለቱም ላይ የተለያየ አይነት ቅርጽ ያላቸው የመስቀል ስዕላት ተስለዋል። ወንድማችን እያለን ያለው በአዲስ ኪዳን ስዕላት መጽሐፍ ቅዱስ አይደሉም፣ መጽሐፍ ቅዱሳዊ አይደሉም። መጽሐፍ ቅዱስ ላይ ግን በትልቁ የመስቀል ስዕል ተስሏል ወንድሜ። ስለዚህ እኔ እንደ አንድ ክርስቲያን ጥያቄ ጠይቃለሁ። እነዚህን ስዕላት ማነው ሳሉ ያላችሁ? በአዲስ ኪዳን የለም ስላልከን ማለት ነው። ከየት አምጥታችሁ ሳላችኋቸው? እንዲህ ምክንያት የሆነን ስንወራየ በጣም ጥሩ ተግባቦት ይኖረናል። በልቀጥል ወንድማችን። አሁን ሁለቱን ጥያቄ ብቻ ነው የምትመልሰው፣ ሌላ ነገር ማብራራት አይቻልም። ማነው ሳሉ ያላችሁ? ከየት አምጥታችሁን ይሳላችኋቸው? ምን መስቀሎቹን ነው? አዎ ስዕሎቹ። የመስቀል ስዕል እዚህ ጋር ያለው ስዕል ነው። የምን ስዕል? የመስቀል ስዕል። እሺ መስቀል እኮ ወንጀለኛ ጥፋት ሲያጠፋ የሚቀጣበት የጊዜው የነበረ ካፒታል ፓኒሽመንት ነው ብዬ ጥያቄ መስቀል ምንድን ነው ብዬ ነው የጠየኩት። አይደለማ አንተ እኮ ይኸውልህ
ለመስቀል ስዕል እኮ እኛ ሊሰገድለት አይደለም እኮ መለያ ነው መስቀል። የመስቀሉን ስራ እንጂ የምናምነው መስቀል ሊሰገድለት ስዕሉም ነው የጠየቁ ጆ ያልጠየቁን ነገር ለምን ትመልሳለን? ያው ታምነው በመስቀል ነው ወይ ብዬ አልጠየቁም። ለመስቀል ትሰግድለታለህ ወይ ብዬ አልጠየቁም። የጠየቁ ጥያቄ ስለ ስዕል ነው እያወራን ያለ ነው። ስዕሉ የምንድን ነው? የመስቀል እዚህ ጋር ያለው ስዕሉ። ስለ ስዕል ስናወራ በአዲስ ኪዳን ስዕላት መጽሐፍ ቅዱስ አይደሉም ብለናል። ሁለት መጽሐፍ ቅዱስ አወጣውልህ። ሁለቱም መጽሐፍ ቅዱሳቻችሁ ላይ የተለያዩ አይነት ቅርጽ ያላቸው የመስቀል ይሄ ታዲያ ስለ መጽሐፍ ቅዱስ መስቀል ከበር ላይ መሳልና ስለ ቅዱሳን መላእክትና የተለያየ ስለ እግዚአብሔር መሳል የሚገናኝ ነገር አይደለም። እኩል ያልሆነ ነገር ነው እያወራ ያለው። ጥያቄን እስክጨርስ ለምን አታደርም? አይደለም ቅድም ጥቅስ እንዳወጣ የሁለት ባይብል አወጣ። እናንተ ማን የፈቀደላ? ይሄ ጀነራላይዝ ማለት ለምን እስክጨርስ ድረስ አረባከን ፕሊስ ጆ እስክጨርስ ድረስ ታገሰኝ እባክህ። እንደዛ ካልተደማመጥን ታች ላሉ ሰዎች ነገሩን እንዲረዱ ማድረግ ስለማንችል ምን ብለኸኛል? ምን ብለን ያቆምነው መሰለ? መጽሐፍ ቅዱስ ጥቅሶች ሰጠው። እኔ ማምንባቸውን ስዕላት እንደተሳሉ የሚናገሩ የሚዘግቡ የመጽሐፍ ቅዱስ ጥቅሶችን ሰጠው። እነዛን ጥቅሶች ሰጠ። እነዚህ ነገሮች ወንድሜ ለምን ትዕግስተኛ አትሆንም? በጌታ በኢየሱስ ስም ለምን እስከዛ አረ ፕሊስ ማይክህን ሚውት አድርገው ፕሊስ እባክህ። አዳምጠኝ ፕሊስ። ስዕላት እንደተሳሉ የሚናገሩ የመጽሐፍ ቅዱስ ጥቅሶችን ሰጠውክ። ስሰጥክ አንተ ደግሞ በተቃራኒው ምን አልከኝ? እንዲህ አይነቱ ጉዳይ በአዲስ ኪዳን አይቻልም። ስለዚህ ኢንጀነራል ስዕላት ከበፊትም ከዘፍጥረት ጀምሮ ስዕላት መጽሐፎች አይደሉም ሳይሆን የአሁኑ አቋም የተሻሻሉ አቋም ማለት ነው። በአዲስ ኪዳን ስዕላት መጽሐፍ ቅዱስ አይደሉም የሚል ነው። መልካም። በአዲስ ኪዳን ስዕላት መጽሐፍ ቅዱስ አይደሉም ስትለን ይኸው በአዲስ ኪዳን ስዕላት መጽሐፍ ቅዱስ አይደሉም ስትለን ሁለት የእናንተ መጽሐፍ ቅዱሶች አነሳው። ይኸው እዚህ ላይ አንድ ሌላ አይነት ቅርጽ ያለው መስቀል አለ፣ የተሳለ ማለት ነው። እዚህ ጋርም የተሳለ ሌላ አይነት የመስቀል ቅርጽ ያለው ደግሞ ስዕል አለ። የእኔ ጥያቄውን በዚህ መጽሐፍ ቅዱስ በአዲስ ኪዳን ስዕላት መጽሐፍ ቅዱስ አይደሉም ካልከን ጥያቄ ሁለት ነው። ታምንበታለህ ወይ? አይደለም ጥያቄ። ትሰግድለታለህ ወይ? አይደለም ጥያቄ። የምታምነው በመስቀል ነው ወይ? አይደለም ጥያቄ። የእኔ ጥያቄ ስዕላት መጽሐፍ ቅዱስ አይደሉም ካልከን ወንድማችን ጆን እነዚህን ስዕላት ማን ነው ሳሉ ያላችሁ? እዚህ ጋር ያሉ ስዕል ስለሆነ ሲቀጥል ከየት አምጥታችሁ ሳላችሁት? ሁለት ነው ጥያቄ። እሱን ጥያቄ ብቻ መልስልኝ። ከዛ በኋላ እንቀጥላለን። ምክንያት የሆነ በማስረጃ ነው ትመልስልኝ። መጽሐፍ ቅዱስን ገልጥ። ምክንያቱም አንተ በመጽሐፍ ቅዱስ አማኝ ስለሆንክ ማለት ነው። ጥያቄ ነው መመለስ ይችላል። ይቅርታ ማይኬ ተዘግቶ ነው። ችግር የለም አሁን ክፍት ነው። እየታገልኩ ነበር። በጣም ይቅርታ። በመጨረሻውን ፍሪዝ ድገምልኝ። ኮሜንቴም ምንም ስለተዘጋ ስልኩ ውስጥ አቀርቦ መሰለኝ። እሺ ኔትወርክም ከሆነ ደግምልሃለሁ ወንድሜ። በአጭሩ ምንድን መሰለ ጥያቄ በአዲስ ኪዳን ስዕላት መጽሐፍ ቅዱስ አይደሉም ብለኸኛል። በአዲስ ኪዳን ስዕላት መጽሐፍ ቅዱስ አይደሉም ካልከኝ በመጽሐፍ ቅዱሶቻችሁ ላይ ያሉ የተለያዩ የመስቀል ስዕላትን ማን ነው ሳሉ ያላችሁ? ሁለተኛ ደግሞ ከየት አምጥታችሁ ሳላችኋቸው? አሁን እነዚህ ሁለት ጥያቄዎች ብቻ ነው ትመልስልን። ታምንበታለህ አይደለም ጥያቄ። ትሰግድለታለህ አይደለም ጥያቄ። በመስቀሉ ታምናለህ አይደለም ጥያቄ። የኔ ጥያቄ እነዚህን ስዕላት ማን ነው ሳሉ ያላችሁ? አንድ ሳሉ ያለ ነገሬ ነው ብለህ ከመጽሐፍ ውስጥ ታውጣለህ ማለት ነው። ከየት አምጥታችሁ ሳላችኋቸው? ከየት አምጥታችሁ እንደሳላችሁ መጽሐፍ ቅዱስን ገልጠው ታሳየናለህ ማለት ነው። በመጀመሪያ ደረጃ መስቀል ሊሳል የሚችል ነገር ነው ወይ? መንፈስ አይደለም ወይ? ሌላ ነገር አይደለም ወይ? የሚሰገድለትም ነገር አይደለም። መስቀል ክርስቶስ የተሰቀለበት ሪፕሬዘንቴሽኑ ስለሆነ የተሰቀለበት ነገር ስለሆነ እሱን ነው ለማስቀመጥ ከሌላው መጽሐፍ ለመለየት ሰው እንዲረዳ እንዲያውቀው። አሁን ለምሳሌ ልሙጥ ብታደርገው ወይ መጽሐፍ ቅዱስ ብለህ ብትጽፍበት ትችላለህ፣ ግን ምንም ኖርማል ነው። እኛ ስንነጋገርበት የነበረው ነገር ስለ አምልኮ ነው። ስዕል ያድናል ስለሚለው ነገር ነው አይደለ? ወደዛ ስዕላት ያድናሉ። ቆይ አልመለስክልኝማ። ያስቆምኩ ስላልመለስክ
አይ እያወራስ ቢሆን ወንድሜ በማለት ስከለክለኝ የነበረው እንደዚህ የሆነ ሀሳብ እንዳንተ ሲመጣልኝ የሆነ ነገር አውቄ ጻጥ እያዳመጥኩ እስክትመልስ ነው። አሁን ግን አንተ ምን አደረክ? ጀስት ሙቭ ልታደረግ ነው ወደ ሌላ ሀሳብ። አልመለስክልኝም እያልኩ ነው። ይሄ ነገር ሊሳል ይችላል ወይስ አይችልም? አይደለም። አሁንም ጥያቄ መጽሐፍ ቅዱስ ለመለየት መጽሐፍ ቅዱስ ማለት በቂ ነው። ይኸው መጽሐፍ ቅዱስ መጽሐፍ ነው። ይሄ መጽሐፍ ከሌሎች መጽሐፍ የሚለየው ምንድነው? ቅዱስናው ነው። መጽሐፍ ቅዱስ ማለት ይቻላል። የእኔ ጥያቄ አሁን እነዚህን ስዕላት ማን ነው ሳሉ ያላቸው? ሁለተኛ ከየት አምጥታችሁ ሳላችኋቸው? በቃ አሁን ወይ ክርስቶስ የተሰቀለበት መስቀል ስለሆነ ለመለየት ተሳለ። የእኔ ጥያቄ ማን ነው ሳል ያለ እና ከየት አምጥተህ ሳልከው ነው እንጂ ለምን ተሳለ? ከየት አምጥተህ ሳልከው? ክርስቶስ የተሰቀለበት ነው። መስቀል እኮ ማለት መስቀል ምን ማን የተሰቀለበት ነው ብዬ አልጠየቅኩም። የእኔ ጥያቄ ወንድሜ ጆን በደንብ አድርገህ አዳምጠኝ እባክህ። እናንተ ማን ሳሉ ብሏችሁ ነው የሳላችሁት? እኔ መልስልሃለሁ፣ እሱ ምንም እንዳታሰብ። አሁን ግን የኔ ያለመመለስ ለአንተ መልስልም አይችል። አሁን እኔ እንደ እግዚአብሔር ቃል እንጂ የማወራው እንደ ፕሮቴስታንት ቸርች ወንድማችን ጆን ፕሊስ እባክህን ቢያንስ እንኳን ጥያቄን ስናገር አዳምጠኝ። የምትመልሰው የኔን ጥያቄ ስለሆነ ያነሳሁትን ጥያቄ ለመመለስ አትሞክር። ኦኬ፣ እኔ ለምሳሌ ጥያቄ ስመልስልህ የአንተን ጥያቄ በሚገባ መስማት አለብን። ካልሆነ ግን ጥያቄ ልመልስልህ አልችልም። ያነሳሁትን ጥያቄ በደንብ እንኳን ሳሰማኝ ገና ስዕላትን እናንተ መጽሐፍ ገና እንዴ ምናምን አትበል እንጂ ብራዘር። አሁን ይህ ትከሻ ለትከሻ የምንለካካበት ጉዳይ አይደለም። መጽሐፍ ቅዱስን የተጻፈልን ነገር በማንበብና በማብራራት ብቻ የምትመልሰው ጉዳይ ነው። ለማንኛውም ሁለት ቻንስ እሰጥሃለሁ። ምን አይነት ቻንስ ነው መሰለ? ምናልባት እኔ ተዘጋጅቼ ነው ላይ የከፈትኩት፣ አንተ ደግሞ ድንገት ነው የመጣው። ስለዚህ ባልተዘጋጀበት ጉዳይ ላይ ልክ እንደኔ እንደተዘጋጀው ሰው አክት አድርግ አልልህም። በቃ ምናልባት ተዘጋጅበት ልምጣ ማለት ይቻላል ወንድሜ ጆን። እሺ የምታውቀው ነገር አውቃለሁ። አንተ አርጊመንቱን እየመራበት ያለው መንገድ ብራዘር ግን እየወራ ነው። ኤኒሃው ቀጥል በቃ ሌላ ምን ማለት አልችልም። በቃ ቀጥል ወንድሜ። እስኪጨርስ አልሰማህም አይደለማ? አንተ አርጊመንቱን ቢውልድ እያረክበት ያለው መንገድ አንተ የተዘጋጀ እንደዛ አይደለማ መሆን ያለበት እኮ ነገሮችን ስትናገር። እሺ ጨርስ። ኦኬ ጥያቄው ለመልስ እኔም አልተዘጋጀውም። በቃ እነዚህን ስዕላት ማነው ሳሉ ያላችሁ? ከየት አምጥታችሁ ሳላችኋቸው? እሱ ብቻ መልስልኝ። እኔ ማን ሳለ እንዳለ አላውቅም። ጎበዝ አንድ ነገር ነው ግን ኖርማሊ ስዕል መሳሉ እኔን አስጨርሰኝ። ምንም አንድ ፍሬዝም ላወራ እኮ አልቻልኩም። እኔን አንተ አስጨርስ ትላለህ እንጂ አንድ ጥያቄ መለስክልኝ አልኩህ እኮ። አላውቅም ትልቅ መልስ። አንተ በምትፈልገው ቦይ አይደለም መቅደድ ያለብህ እኮ። ሰው መናገር አለበት አይደል እንዴ? በዚህ ብቻ ካልሆነ መስማት የማትፈልግ ከሆነ እንዴት አድርጎ ነው ሰምተኸኝ ነው መናገርና ማረም ያለብህ እኮ። ማን ሳሉ እንዳለ እንደፈቀደ አላውቅም፣ ግን መሳሉ ኖርማል ነው። ምክንያቱም ክርስቶስ የጸጋም ስግደት ይሁን የክብር ስግደት የሚሰገድለት ነገር አይደለም። መስቀል ለመስቀሉ የመስቀሉን ስራ እንጂ ዋናው ነገር ፎከሳችን መስቀሉ መሳሉ አይደለም። ጨርሻለሁ። ሚውት አደርጋለሁ። አይ ሚውት አታርግ፣ ችግር የለውም። ነገሮች ላይ ስሜት የባብቶ መልካም ነው። ለማንኛውም ጀስ ያልኩን ነገር ነው ረዲ ያልከኝ። በቃ አላቅም ብለኸኛል። አላቅም በጣም ትልቅ የአዋቂ ሰው መልስ ነው። የማያውቁትን ነገር መፈትፈት ወንጀል ስለሆነ ስዕላት ማን ነው ሳሉ ያላችሁ አታውቀውም። ከየት አምጥታችሁ ያላችሁት አታውቀውም። በምን አይነት ሞራል ነው አንተ ኦርቶዶክስ ቤተክርስቲያን ስዕላት ላይ ዙሪያ ያላት ትምህርት ስህተት ነው የምትለው ነው ባጭሩ። እባክህን እኔም ደግሞ ስናገር አዳምጠኛ። የምን ነገር መብላት ነው እንዴ? አትበላ እንጂ። እኔ ያላልኩትን ነገር አትበላ። እኔ እንደዛ አላልኩም። ማን ሳለ እንዳለው አላውቅም። አውቶሪቲው ከማን እንደመጣ አላውቅም ነው ያለው። ታውቃለህ። በቃ እሺ፣ አንተ ታውቃለህ። አሁን የኔን ሀሳብ ልቀጥል። ስዕላት ያው መስቀሉ መሳሉ አይደለም ችግሩ ያልከን እንደዛ ነው። መስቀሉ መሳሉ አይደለም ችግሩ። እኛ መስቀሉን ብንስለውም አንሰግድለትም፣
ኦኬ አንሰግድለትም። ጀስት ከመስቀሉ አልፎ ያለውን ከመስቀሉ ላይ የተፈጸመውን የማዳንን ስራ ነው የምንመለከተው የሚል ሀሳብ ነው የነገርከን። ባጭሩ መስቀሉ ስንስለው ልንሰግድለት አይደለም ነው ባጭሩ። መልካም። ስለዚህ ስዕላት መጽሐፍ ቅዱሴ ናቸው ነው ባጭሩ እያልከን ያለው። ግን አይሰግድላቸው ምናምን የሚል ደግሞ ሌላ አይነት መስፈርት ታመጣል። እነዛን ነገሮች ማውራት እንችላለን። እስከዚህ ድረስ አውርተን ስዕላት መጽሐፍ ቅዱሴ እንደሆኑ ካመንክልን መልካም። የዚህ ጋር የተሳለው መስቀል ነው ስዕል ነው ወይስ አይደለም? ስዕል ነው ወይስ አይደለም? ስዕል ነው። መስቀል እኮ መስቀል እንጨት ነው አውቃለህ አይደል? ሰው የሚሰቀልበት። አሁን ለምሳሌ ኢየሱስ ክርስቶስ በዚህ ዘመን መጥቶ ቢሆን ኖሮ በሌላ አይነት መቅጫ ነበር። ወንድሜ ጆን አረብ ለምን አስወረዳችሁት? ያይ በጣም ልክ ዶክትሪን ነው የሚናገረው። መጽሐፍ ቅዱስ አይጠቅስም እና ሰው አያንስም ከጭቅጭቅ ውጭ ፈለገ ይቅርታ ግን አይ እሱማ ትክክል ነው እኮ። ግን ያው አንዳንዴ እነዚህ ሰዎች ጋር የሚገኘው ስህተት ምናልባት ሌሎችንም ያስብላል ብለን ነው። ግን ወንድማችን ካደከማችሁ መብታችሁ ነው። ጆሮአችንን ደከመን አንተ